So, dear participants, this is the 113th Blue Hills virtual seminar. So today's Blue Hills virtual seminar is presented in collaboration with the 9th Ethio Health Exhibition and Congress pre-conference CME, which has been mentioned previously by Dr. Abel Masti Makonnen. Thank you for that. And Blue Hills Virtual Seminar is a platform that allows healthcare professionals to discuss current management updates of different health-related topics for better patient care. And this platform is brought to you by Blue Hills Ethiopia, a medical consultancy company founded by medical doctors and a computer engineer. And we aim to be an influential healthcare leader in creating a skilled community through easily accessible knowledge in preventive medicine. And so our today's speaker is Habib Bushra. Habib Bushra is a senior digital health specialist and interoperability lead at JSI. As you can see his experience from the slide. ተማሪዎች ፕሮፌሽናልስ እንዲሁም ደግሞ እዚህ ላይ መስራት የምትፈልጉ ግለሰቦች በደንብ ፓርቲሲፔት ብታደርጉበት ተጠቀሙበታላችሁ ብለን እናስባለን። ከፌብሩዋሪ 20 እስከ 22 በሚሊኒየም ሆል እዚሁ አዲስ አበባ ላይ የሚካሄድ ነው ማለት ነው። ሀቢብ ጆይን ካረከን መጀመር ትችላለህ። አርጋለሁ። ሶሪ ጋይስ I think ኔትወርክ ዛሬ ምን እንደሆነ አላውቅም። ሶ ላይክ ኔትወርክ ሊቋረጥብኝ ስለሚችል አይ ቲንክ እንትን ፈጠን ብዬ ያለውን ፓርት እናውራ። ሶ አመሰግናለሁ አቤል አዝዌላዝ ብሉ ሄልዝ ስለ ይሄኛውን ኢቨንት ኦርጋናይዝ ስላደረጋችሁ በጣም አፕሪሼት አደርጋለሁ። እኔንም እዚህ ጋር ኢንቫይት ስላደረጋችሁኝ ስፔሻሊ አክሰለሬቲንግ ዲጂታል ሄልዝ ኢንተርኦፐራቢሊቲ ብለን ኢትዮጵያ ውስጥ የኢትዮጵያ ጆርኒ ሳይሆን የዓለማችንም ጆርኒ ምንድነው የሚለውን ፓርት ለማየትም ዲስከስ ለማድረግም ፈቃደኝነት ከእናንተ በኩል ቀናነት ኖሮ ለዚህ ቻንስ ስለሰጣችሁ በጣም አመሰግናለሁ። ሶ አይ ቲንክ ኔክስት ስላይድ ዌዲንግ ናብል ሶ ላይክ ስለ ራሴ ለማውራት ያክል ሀቢብ ቡሽራ እባላለሁኝ። ሲኒየር ዲጂታል ሄልዝ እንትን ስፔሻሊስት ነኝ። ስፔሻሊ እንደ ጤና ሚኒስቴር ላይ በዲጂታል ሄልዝ ላይ ሲኒየር አድቫይዘር ነኝ። አዝዌላዝ ደግሞ ኢንተርኦፐሬቢሊቲ ደግሞ ሊድ ነኝ ማለት ነው። እና አገር ውስጥ የሚሰሩ ላይክ አብዛኞቹ የናሽናል ሌቨል ዲጂታል ሄልዝ ሲስተሞችን ሞር የምናወራው አባውት ዲጂታል ሄልዝ እናወራለን። ሞስትሊ ዋትስ ዲጂታል ሄልዝ about introduction ይኖረናል የተወሰነ ከዛ what's the benefit I think እነዚህ ሁለት ኮንተንቶች they are related so in the health architecture we'll talk about the health architecture in the ኢትዮጵያ እንደ ሀገር የሄልዝ አርክቴክቸር አለን ኤሌክትሮኒክ ሄልዝ አርክቴክቸር የሚባል እሱ ምንድነው የሚያሳየው ምንድነው ላይክ ለይሄ ስፔሻሊ ለዲጂታል ሄልዝ ሲስተሞች ኢምፕሊመንት ከተደረጉ በኋላ ኢንተርኦፐራብል እንዲሆኑ ምን ማሟላት አለባቸው እንዴት ነው የሚለውን ፓርት የምናይበት ነው የሚሆነው። ኢንፎርሜሽን ኤክስቼንጅ ያለን እንደ ሀገር ምን አይነት ቪዥን ያለን ምንድነው ምን አይነት ሲስተሞች ኦር ምን አይነት ዲጂታል ሄልዝ ኢኮሲስተም እንዲኖረን የምንፈልገው የሚለውን ፓርት እዚህ ጋር በጣም እናያለን። ከዛ we'll have also use case study ያለን ስፔሻሊ እንደ ሀገር ደግሞ ከብዙ we can say like after 8 or 7 years በላይ ስራ ሰርተን ኦር ደግሞ ላይክ አቺቭ ማድረግ ላይ በጣም ተስኖ ነገር ግን ያሳካነው አንድ ቢግ ኢኒሺዬቲቭ አለን እንደ ሀገር ኤምኤፍአርዲኤችአይሲ ኢንተርኦፐራቢሊቲ የሚባል እሱ ጋር ደግሞ ምንድነው እሱ እንዴት ነው ያሳካነው እና ደግሞ ምንድነው እዚህ ጋር ያለውን ፓርት ሞር ዲስከስ እናደርጋለን። እንደ ዲጂታል ሄልዝ እንደ ሀገር ያለን ዲጂታል ሄልዝ ሲስተሞች አሉ እና ኢትዮጵያ ውስጥ ሳይሆንም በዓለም አቀፍ ደረጃ አሁን ላይ የኤራው የዲጂታል ሄልዝ ነው። ብዙ ሲስተሞች እየተሰሩ ነው ያሉት እየተገበሩ ነው ያሉት ኢምፕሊመንት እየተደረጉ ነው ያሉት ነገር ግን ዲጂታል ሄልዝ ቱል ነው ሁላችንም እንደምናውቀው የሆነ ሲስተሞች ዲጂታል ሄልዝ ካለን ቱል ኢንድ ጎሉ ምንድነው ከዛ ቱል ተጠቅመን ዲሲሽን ሜክ ማድረግ ለፖለቲካል ዲሲሽን ኦር ደግሞ ለአውትፑትም ለገቨርንመንትም ለኢምፕሊሜንቲንግ ፓርትነሮች ተጠቅመን ለመጠቀም ነው። ዳታውን ለመጠቀም ደግሞ ላይክ አንድ ሲስተም ብቻ ፉል የሆነ ዳታ ማግኘት አንችልም። ለምሳሌ ኤኤምአር አለን፣ ላብራቶሪ ሲስተም አለን፣ ፋርማሲ ሲስተም አለን፣ ቢሊንግ ሲስተም አለን። እነዚህ ሲስተሞች ሙሉ ናቸው የሆነ ዳታ ሴንስ የሚሰጠን
እንጂ ላይክ አንድ ሲስተም ብቻውን የስፔሲፊክ ታርጌቱን ሪፖርት ሊሰጠን ይችላል፣ ግን እንደ ሀገር ዲሲሽን ሜክ ለማድረግ ጤና ሴክተሩን ለማሟላት ለማሳከት ይህን ያክልም ኢንፑት የለውም እና እሱን ሞር አቺቭ ለማድረግ ነው ስፔሻሊ ዲጂታል ሄልዝ ላይ ማናበብ ኦር ሲምለስ ማድረግ ኢንተርፕብል ማድረግ የሚጠበቅብን እና እሱ ነው ኢንሾርት እዚህ ጋር የምናየው ማለት ነው። ሶ አይ ቲንክ ኔክስት ታይበልኝ አቤል። So the term digital health, like እንደምናውቀው it's two term ነው digital and health ነው። so digital የምንለው like it's 0 and 1 ነው as we all know that so ይሄ ፊዚካል ኳንቲ ሆኖ like ኖርማል እንደምናረጋቸው ይሄ ኤሌክትሮማግኔቶች አሉ 0 and 1 is health is ደግሞ ጤና ነው። so a complete physical or mental social well-being like it's not the absence of disease አይደለም mostly ብዙ ጊዜ የምንሳሳተው ምንድነው ሄልዝ ጤና ስንባል በሽታ ከሌለበት ጤና ነው ጤነኛ ነው እንዳለ ነው። ጤነኛ ማለት ኦር ደግሞ ሄልዝ ማለት ፊዚካልም ሜንታልም ኦር ሶሻል ዌልቢንግ ያለው አንድ ማህበረሰብ ጉድ ሄልዝ ይባላል ማለት ነው። ይሄንን ደግሞ 0 and 1 ፎርም ስናስቀምጠው ኦር ደግሞ ዳታውን ሪፕሬዘንት ማድረግ ስንችል እና ያንን ደግሞ ሁለቱን መጠቀም በምንችልበት ሰዓት ላይ ዲጂታል ሄልዝ የሚለውን ተርም እናመጣለን ማለት ነው። ኔክስት አቤል ኔክስት ስላይድ አቤል። አሁን እዚህ ጋር ሞር የዲጂታል አመጣጡ ፍሮም ስቶሪ ስናየው ከቴሌ ሄልዝ ነው የሚጀምረው ኤቭሪቲንግ ወደ ዲጂታል ሄልዝ ይመጣል ማለት ነው። ስፔሻሊ ኢን 70s and in 80s ኢራ ነው የጀመረው የቴሌ ሄልዝ በኢንተርናሽናል በዓለም ደረጃ ይሄ ቴሌኮሙኒኬሽን ዳታ ዲስታንስ ኢቨን ወርድ ኢንተሮፐራቢሊቲ የሚለው ፓርቱ ላይ የመጣው ኢን 70s and in 80s ነው። እኛ አሁን ከረንትሊ ኤንቲኦኒስ ኢትዮጵያ ውስጥ እያወራን ያለ ነው እና በጣም ከኋላ በጣም ፋር ቀርተናል። ነገር ግን ቴሌ ሄልዝ በሚጀመርበት ሰዓት ላይ ስፔሻሊ ቴሌሜዲሲን ቴሌማቲክስ በሚጀመርበት ሰዓት ላይ ነው ይሄ የቴሌኮሙኒኬሽን ከዛ ጀምሮ ነው የሄልዝ ግሮ እያደረገ የመጣው ማለት ነው። ከዛ ኢናይንቲስ ላይ ደግሞ ሞር ያን የነበረው ሞስት በቴሌ ሄልዝ በቴሌማቲክ ነበር ቴሌሜዲሲን ነበር የኮሙኒኬሽኑ ኢሄልዝ የሚባል መጣ። ኢሄልዝ ያልነው መቼ ነው? ዌኔቨር ኢንተርኔት ካምስ ኢንተርኔት ወደ ዓለም ላይ ኢንትሮዲስ በሆኑበት ሰዓት ላይ እና በጣም በስፋት መጠቀም በጀመርንበት ሰዓት ላይ ዊ ጎ ቱ ዘ ኢሄልዝ ማለት ነው። እዚህ ጋር ኢንፎርሜሽን ፕሪቬንሽን ኤንድ ትሪትመንት ነገሮችን ላይ ፕሪቨንት ላይክ መጀመሪያ አካባቢ ላይ ዲስታንስን አቮይድ ለማድረግ ነበር። ሰዎች ርቀት ቦታ ሄደው ማከም ርቀት ቦታ ሄደው ያንን ፕሮብሌም ሶልቭ ማድረግ ነበር ትልቁ ኢኒሺዬቲቫቸው ስፔሻሊ ኢን 70s and 80s ማለት ነው። ኢናይንቲስ ላይ ደግሞ ርቀት ዲስታንስ ሄዶ መታከም ዲስታንስ ያለውን ፔሽንት ማግኘት ተቻለ። ነገር ግን ኢንፎርሜሽን ጋዘር ማድረግ ፕሪቬንሽን ኤንድ ትሪትመንት ለማድረግ ስፔሻሊ ፎከስ ያደርገው ሄልዚነስ ላይ ነው ጤንነት ማምጣት ላይ ኢናይንቲስ አካባቢ ላይ ሄልዝ ተብሎ ስሙ ተቀየረና ወደዛ መጣ ማለት ይሄ ባይዘው የደብሊውኤችኦ ትራክ ነው ማለት ደግሞ ኢን the early 20s or ደግሞ በ2010 in 2010 like ኤም ሄልዝ ብለን መጣ ማለት ወደ ሞባይል ዲቫይሶች የመጠቀም ኤም ደግሞ አድሄር ማድረግ ነበር። ፓርትነሪንግ ዊዝ ዘ ፔሽንት ኢን ዴር ትሪትመንት ላይክ ፔሽንቶች ጋር አብሮ ኮላቦሬት ማድረግ መስራት እነሱን ኢንጌጅ ማድረግ አድሄር ማድረግ ሞባይል ዲቫይሶች መጠቀም በምንጀምርበት ሰዓት ላይ ኤም ሄልዝ ተብሎ ስሙ ተቀየረ ማለት ነው። ከረንትሊ ስፔሻሊ ከ2015 በኋላ ዲጂታል ሄልዝ የሚባለው ተርም ኢንትሮዲስ ተደረገ ማለት ነው። እዚህ ጋር ስማርት ዲቫይስ አይኦቲ ምናምን ኢንትሮዲስ መደረግ ጀመረ። ኢንተርኔት ኦፍ ቲንግስ እነዚህ ሲደረጉ ትልቁ ኤሙም ነበር ኮምፕላያንት መሆን ጀመረ ማለት ነው። ፐርሰናላይዝድ ሜዲሲን ፕሪዲክቲቭ አናላይሲስ ቢግ ዳታ የሚባለው ኮንሰፕት በዲጂታል ሄልዝ ላይ መጣ ማለት ነው። ቢግ ተርም ከዚህ በኋላ ደብሊውኤች ላይ የሚጠቀመው ዲጂታል ሄልዝ የሚለው ፓርት ከ2015 በኋላ እንደ ኢሮፓውያን ካላንደር የመጣ ነው ማለት ነው። ኔክስት በለልኝ። ዲስ ኢዝ አባውት ቢግ የሆነ ኢንትሮዳክሽን ለማድረግ ያክል ነው። ትልቁ የዲጂታል ሄልዝ ደግሞ ትልቁ ዓላማ ምንድነው? አንደኛው ኢምፕሩቭ አክሰስ ቱ ሄልዝ ኬር ነው። የሄልዝ ኬርን አክሰስ በጣም ኢምፕሩቭ ያደርግልናል። እንደምናውቀው ዲጂታል በምናግብሳ ሁሉን ኢን ተርምስ ኦፍ 0 and 1 ነው። ኤኒዌር ፍሮም ኤኒ ፕሌስ ፍሮም ኤኒ ሎኬሽን አት ኤኒ ታይም ማንኛውም ሄልዝ ኬርን አክሰስ ማድረግ ይችላል ማለት ነው። ኢንክሪዝ ኤፊሽንሲዎችን ኢንክሪዝ ማድረግ እንችላለን። አሁን ላይ ኤአይ አለ። ኤአይ ኢኔብልድ የሆኑ ብዙ ዲጂታል ሲስተሞችን ኢምቤድ ማድረግ እንችላለን። ስፔሻሊ ኢሜጂንግ ሪዲንግ ላይ እነዚህ ጋር
ኢቨን ለራሱ አሁን እንደ ዩኤስ ለራሱ በጣም በብዙ ቢሊዮን ዶላር የኤአይ ኢንፍራስትራክቸር እየተገነባ ነው ያለው። ካንሰር ዲዝ አንተን ይሄኛውን ዲፌንድ ለማድረግ ፕሪዲክት ለመስጠት ምናምን ነገር ማለት ነው። ኢቨን በጣም ብዙ ኬዞችን ላይ ፕሪዲክት ለማድረግ አሁን ሰለ ፎር ኤግዛምፕል ኢትዮጵያ ውስጥ ማላሪያ በጣም ኬዝ መጥቶ ነበር። አሁን እሱን ፕሪ ዲቴክት ማድረግ እንችላለን። ሰዎች ለራሱ ላይክ ኦር ሪስፖንሲብል ቦዲ ያኛውን ዲሳይድ ከማድረጉ በፊት እኛ እንደ ኔሽን ቢግ የሆነ ላይክ ሄልት ሲስተም ቢኖር ኑሮ እዚያ አካባቢ ማላሪያ ኬዝ አለ ማለት ነው። ዊ ሃቭ ዲፍረንት ሲስተሞች አሉ፣ በጣም ብዙ ሲስተሞች አሉ። እንደ ኤኤምአር አለን፣ ኤስኤችአይኤስ አለን። ኢትዮጵያ ውስጥ በጣም የተገበራሉ ኢንዲፔንደንት የሆነ ፕላትፎርሞች አሉ። እነሱም በአንድ ማናበብ ነው ወደ አንድ ዳታ ብንችል ኤፊሽንሲ ኢንክሪዝ ቢያደርግልን ኑሮ ኤኒ አውትብሬኮችን ኤኒ ኢመርጀንሲ እንትኖችን እንትን ማድረግ እንችላለን ማለት ነው። ኢንክሪዝ ፔሽንት ኢንጌጅመንት ላይክ ኤኒ ታካሚዎች ኦር ደግሞ ህመምተኞች ወደ ዶክተር መሄድ አይጠበቅባቸውም። ኦር ደግሞ ትራክ ለማድረግ ወደ ፕሪቪየስ መሄድ አይጠበቅባቸውም። ምን ማድረግ ይችላሉ? ኦልዌይስ ኤንጌጅ ማድረግ ይችላሉ። ፔሽንቶች የራሳቸውን ስቶሪ ማየት፣ የራሳቸውን ትሪትመንት ማየት እንደ ማንኛውም ፔሽንት የራሱን ዳታ ማየት ፉል ፕሪቪሌጅ አለ። ከረንትሊ በፔፐር ነው የምንሰጠው። ነገር ግን በዲቫይስ ቢኖረው በኋላ በኤግዛምፕል ነው የዋዘ ኤቭሪ ኢንፎርሜሽን በፔሽንቱ ዲቫይስ ላይ ማየት አክሰስ ማድረግ ያንን ደግሞ ወደ ፈለገው ዶክተር ደግሞ ይዞ ሄዶ ዲያግኖሲስን ያን የመጠቀም አይነት ኢንጌጅመንት በጣም ኢንክሪዝ ያደርግለታል ማለት ነው። በኤምአይ ካልኩሌሽን ኤኒ ደግሞ ከሶልቭ ማድረግ ያለበት ትላልቅ የሆነ ሎንግ ተርም የሚፈልጉ በሽታዎች ካሉ ለምሳሌ በጣም ከአቅም በላይ ውፍረት፣ እንደዚህ አይነት ነገሮችን ኦር ስሞኪንግ እንደዚህ አይነት ነገር ለማቆም ኦር ድሪንኪንግ ኢሹ እነዚህ ነገሮችን ሶልቭ ለማድረግ ከፈለገ በጣም ፔሽንት ኢንጌጅመንት ኢንክሪዝ ማድረግ እንችላለን። አዝ ዌል አዝ ኤአይ ኢኔብል በማድረግም ጭምር ማለት ነው። ኢምፕሩቭ አኪዩሬሲ ኤንድ ኮንሲስተንሲ ኦፍ ዳታ። አኪዩሬት የሆነና ኮንሲስተንሲ የሆነ ዳታ ይኖረናል ማለት ነው። ኢንክሪዝ ኮላቦሬሽን ቢትዊን ሄልዝ ኬር ፕሮቫይደርስ ቢግ ምንድነው እዚህ ጋር በሄልዝ ኬር ፕሮቫይደሮች መካከል ያለውን ፓርት ዶክተሩ ከላቦራቶሪ ጋር፣ ላቦራቶሪውን ከፊዚሽያኑ ጋር፣ ፊዚሽያኑ ከራዲዮሎጂስት ጋር እነዚህ በአጠቃላይ ኮላቦሬት እያደረጉ ኢንክሪዝ ይቻላል ማለት ነው። ዲክሪዝ ሄልዝ ኬር ኮስት ፎር ቦዝ ፔሽንት ኤንድ ፕሮቫይደርስ ስፔሻሊ ሞስት ኦፍ ዘ ታይም ይሄ ያለ አንድ ፔሽንት ከተማ መጥቶ መታከም የሚፈልግ በጣም ብዙ ኮስት ነው የሚያደርገው። አንድ ደግሞ ዶክተር ደግሞ ለምሳሌ ሐኪም ቤት ልክፈትና ይሄኛው ላክም ቢል ብዙ ነገር ነው ኮስት የሚያደርገው። ትልቁ ነገር ደግሞ ኮስት በጣም ሚኒማይዝ ያደርግልናል፣ ስፔሻሊ ለፔሽንትም ቦዝ ለፕሮቫይደሮችም ማለት ነው። ፐብሊክ ሄልዝ ሰርቬላንስ ደግሞ እንደ ሀገር በጣም ትልቅ ስትራግል እየገባን ያለው አንደኛው ትልቁ ምንድነው ሰርቬላንስ ነው። ኢቨን ብዙ ኢንፎርሜሽኖችን ማግኘት ብዙ የፐብሊኩን ጤና ምን ላይ ነው ያለው ፓርት የሚለው ፓርት በሰርቬይ መልክ አዝዌል አዝ ደግሞ በዳታ አክሰስ መልክ ማግኘት በጣም ዲፊካልት ነው እና ይሄንን በጣም ነው ኢንክሪዝ የሚያደርግልን ማለት ነው። ምን ያክል ነው ሰዎች ናቸው በዚህ በሽታ የተያዘው? ምን ያክል ሰው ነው ይሄ የሚወስደው? ምን ያክል ሰው ነው ይሄን ያክል ራዲዮ ኢሜጅ ወስዶ ሲቲ ስካን ኦር ኤክስሬ ወስዶ ይሄ በሽታ የተገኘበት ትሪት የተደረገው መሰረት የሚለውን ፓርት ላይክ ጌት ማለት ነው። ቤተር ትራኪንግ ኤንድ ሞኒተሪንግ ለምሳሌ እኛ እንደ ሀገር በኤችአይኤስ የሚባል ሲስተም አለ። በጣም እንደ ኔሽን ኢቨን ብዙ ለፓርላማ ለራሱ ቀርቦ ዲሳይድ የምናደርግበት ኦር ደግሞ ብዙ ስቶሩ በየአመቱ የሚደረገው ሪፖርት ከዲኤችአይኤስ ነው የሚመጣው። ግን እያንዳንዱ ሲስተሞች ወደ ትራክ መደረግና ሞኒተር ማድረግ ብንችል ኢቨን በጣም ትራክ ለማድረግ አሪፍ ነገር በጣም ሪሰርች፣ ትልቁ ነገር ደግሞ ሪሰርች ኢንሃንስ ያደርግልናል ማለት ነው። አንዴ ኔክስት በሊንክ ስላይድ አቤል። እዚህ ጋር የምናያቸው ምንድን ናቸው? ሪሰርቾች ናቸው። በ2021 የተሰራ ሪሰርች ነው። ስፔሻሊ ዩዚንግ ፖቴንሻል ዩዝ ኦፍ ዲጂታል ሄልዝ ቴክኖሎጂ ኢን አፍሪካን ኮንቴክስት እና ሲስተማቲክ ሪቪው ነው ፎር ኢትዮጵያ ማለት ነው። በ2021 ላይ ምን ያክል ፐብሊኬሽኖች አሉ ስፔሻሊ ዩዚንግ ዲፈረንት ቴክኖሎጂዎች ማለት ነው። ለምሳሌ ኤምሄልዝ በመጠቀም ወደ 29 ፐብሊኬሽኖች አሉ ማተርናል ላይ። ይሄኛው ላይ ኤምሄልዝ ምን ያክል ይሰራል አሁን ኢትዮጵያ ውስጥ ምን ያክል ማተርናል ቻይልድ ኤንድ ሪፕሮዳክቲቭ ሄልዝ ኤንድ ኢንፌክሽን ዲዚዞች አሉ የሚለውን ፓርት ሪሰርች የተሰራው ዩዚንግ ኤምሄልዝ ነው ፕላትፎርም ማለት ነው። ወደ 29 የሚያክሉ ሪሰርቾች ፐብሊኬሽኖች አሉ ዩዚንግ ኤምሄልዝ ማለት ነው። ኤሌክትሮኒክ ሄልዝ ሪከርድ ደግሞ ኤችአር ደግሞ ወደ 13 ፐብሊኬሽኖች አሉ።
ወደ 4535 ስተዲዎች ፓርቲሲፓንት ያካተተ 4232 ደግሞ ሄልዝ ፕሮፌሽናሎች 250 ፔሽንቶችን 52 ሄልዝ ኢንዲቪዱዋሎች ያካተተ በኤችአር ብቻ ወደ 13 ፐብሊኬሽኖች አሉ። ቴሌሜዲስ ላይ ወደ 52 ስተዲዎች አሉ። ስፔሻሊ ወደ 435 ሰዎችን ያካተተ ማለት ነው። ክላውድ ቤድ አፕሊኬሽን 2 ስተዲዎች አሉ። ወደ 2382 ፓርቲሲፓንትን 1748 ሰርጂካል ኬዞችን የያዘ 634 ደግሞ ሄልዝ ውመን ፎር ላይክ ሴርቪካል ካንሰር ስክሪኒንግ እነዚህን ያካተተ 2 ስተዲዎች አሉ ለክላውድ ቤዝ አፕሊኬሽን ተጠቅመው ማለት ነው። ኢቨን አርቲፊሻል ኢንተለጀንስ ላይ 1 ስተዲዎች አሉ። ይሄ ምንድነው? ይሄ የተሰራ ሰርቬ ነው። ምን ያክል ኢቨን ከዚህ በላይ ተሰርቷል። ከዛ በኋላ ይሄ ምንድነው የሚያሳየው የዲጂታል ሄልዝ ኢትዮጵያ ውስጥም ወይ ደግሞ አፍሪካ ውስጥም በጣም የመጠቀምና ኢንተረስት መኖሩ ይሄ ኢንተረስት ማምጣት ደግሞ ይሄን ያክል ፐብሊኬሽን ሪሰርቾችን መምጣታቸው እና በጣም ሞር ወደ ዲፕ ወደ ዲጂታል ብንገባ እንደ ኔሽን በጣም ብዙ የምንጠቀምበት የዲጂታል ስፔሻሊ እውቀቱ ወይ ደግሞ ዲጂታል ሊትሬሲ የሚባለው ፓርት የሄልዝ ፕሮፌሽኖች ላይ በጣም ሰርጾ ቢገባና ያንን የመጠቀም በጣም ኢንተረስቲንግ አሁን አለ። ደግሞ የባልጥ ደግሞ ኢንተረስትድ ኖሮ ደግሞ እነዚህ ሲስተሞች ደግሞ ኢንተሮፐብል እርስ በርሳቸው እንዲናበቡ ብናረግ በጣም ከዚህ የባሰ ዳታ ማግኘት እንችላለን ማለት ነው። ሶ the next part ምንድነው? የሄልዝ አርኪቴክቸር አለ። ሶ እንደ ሀገር ትልቁ እንደ ጤና ሚኒስቴር አንድ ቢግ ብለን እኛ እንደ አርኪቴክቸር ድሮ ላይክ ዲዛይን ያደረግነው ነው ድራፍት ያደረግነው እንትን ወደ ስራ አስገብተን ሰራበት እስካሁንም እየሰራንበት ያለው የሄልዝ አርኪቴክቸር ነው። ይሄ ምንድነው? ኮንሴፕቹዋል ሞዴል ነው that depicts the information system data source and interpreted that the Ministry of Health proposed to implement and maintain to help achieve its strategic goal ማለት እንደ ጤና ሴክተር የራሳችን የሆነ ስትራቴጂክ ጎል አለን። ሶ ይሄን ስትራቴጂክ ጎል ደግሞ አቺቭ ለማድረግ ምን አይነት ኮንሴፕቹዋል ሞዴል ይኖረን ስፔሻሊ ለሄልዝ ኢንፎርሜሽን ሲስተሞች ማለት ዳታ ሶርሳችን እነማን ናቸው ወዴት ነው የምንልከው የሚለውን ፓርት በደንብ አገና አቺቭ የምናደርግበት ነው ማለት ነው። ሶ 2017-18 ላይ ነው የመጀመሪያው ዴቨሎፕ ያደረግነው። ዴቨሎፕ ቫሪየስ ናሽናል ሄልዝ አፕሊኬሽኖች ነበሩ። ያኔ ሄልዝ ነበር አፕሊኬሽን እያልን ነበር። አሁን ኤችኤምአይስ፣ ፌም፣ ኤችአርአይስ፣ ኢቲሲ የሚባሉ ሲስተሞች አሉ። ሶ እነዚህ ሲስተሞች ነበር ዴቨሎፕ ያደረግናቸው ማለት። ከዛ ሄልዝ ኔት ደግሞ ፕሮቫይደር ይሄ ኢንፍራስትራክቸር ሄልዝ ኔት ማለት ፋይበር ኦፕቲክስ ነው። እያንዳንዱ የጤና ሴክተር በራሱ የሆነ በፋይበር ገመድ የተገናኘ ኔትወርክ አለው ከቴሌ ጋር ፓርቲሲፔት ኮላቦሬት በማድረግ ማለት ነው። እሱ ገመድ ተዘረጋ። ሶ 2019-20 ላይ ደግሞ ሄልዙን ዴቨሎፕ አድርገን ኢምፕሊመንት አድርገን ነው ፎር ሼርድ ሰርቪስ የሚባል ኮንሰፕት አመጣን። ለምሳሌ ፋሲሊቲ ሊስቶችን እነዚህ ዲዚዝ ሊስት ይሄ ሪፖርቲንግ ኪ ኢንዲኬተሮች እነዚህ እንደ ሼርድ ይቀመጡና ሶ ኤኒ ሲስተሞች ከዛ ይጠቀሙ ከዛ አክሰስ አድርገው ከዛ ኢንፎርሜሽን ጋዘር እያደረጉ ስራዎችን ይስሩ የሚል ኮንሰፕት መጣና የኮንሰፕት ኦፍ ሼርድ ሰርቪስ የሚባል ፕሮፖዝ አድርገን ማለት ነው። ሶ ዲስ ሲግኒፊካንት ፕሮግረስ ያደረግነው በ2019-21 ባለው አርኪቴክቸር ላይ ነው። ስታንዳርዶችን ዲዛይን ማድረግ ኢንተሮፐቢሊቲ አሁን አንድ ኤኤምአር ሲስተም ሊስት ኦፍ ዲዚዞች አሉ አይደል አይሲዲ 11 ዲዚዝ እንደ ኢንተርናሽናል ደብሊውኤችኦ ፕሮፖዝ ያደርጋል። ኢትዮጵያ ደግሞ የራሷን ዲዚዝ ሊስት አዳፕት አድርጋ እየተጠቀመች ነው ያለች። ሶ እያንዳንዱ ኤኤምአር ሲስተም ዲዚዝ የፔሽንትን ዲዚዝ በሚያዝበት ሰዓት ላይ ሪፈር ማድረግ ያለበት ከዛ አይሲዲ 11 ሊስት ነው የሚለውን አይነት ኮንሰፕት የማምጣት እንደሄድ ነው ማለት ነው። ሶ 2023-24 ላይ ደግሞ አሁን ወደ ከሄልዝ አርኪቴክቸር ወደ ኢንተርፕራይዝ አርኪቴክቸር ሙቭ እያደረግን ያለው እንደ ሚኒስትሪ ማለት ሶ ይሄ ምንድነው ካን አርኪቴክቸር የበለጠ ወደ ሄልዝ ሴክተር አርኪቴክቸር ሙቭ ማድረግ ይሄ ሞስትሊ ሄልዝ አርኪቴክቸር ፎከስ የሚያደርገው ኢን አፕሊኬሽን ሌቭል ነው። ግን ከአፕሊኬሽኑ የተሻለ ደግሞ ወደ ኢንተርፕራይዙ ኒድ የሚል ነገር ነው። ይሄኛው የምታዩት ዲያግራም የሄልዝ አርኪቴክቸር የሚባለው ዲያግራማችን ነው። እዚህ ጋር እንደምናየው ከላይ ናሽናል ሄልዝ አይሲቲ ኢንፍራስትራክቸር አለ ትልቁ ነገር፣ ታች ደግሞ ገቨርናንሱ ምናምን አለ ከታች በኩል ማለት ነው። ሶ በግራ በኩል ሸርድ ሰርቪሶች አሉ። ይሄ ሸርድ ሄልዝ ሪከርድ፣ ኤምኤፍአር፣ ክላይንት ሬጅስትሪ፣ ተርሚኖሎጂ ሰርቪስ፣ ሄልዝ ወርከር ሬጅስትሪ፣ ናሽናል ፕሮዳክት ካታሎግ የሚባሉ ሸርድ ሰርቪሶች አሉ ነው እዚህ ጋር። ከዛ በዚህኛው ጋር ደግሞ we have the like institution based ሰርቪሶች አሉ እንደ ሄልዝ ማኔጅመንት ኢንፎርሜሽን ሲስተም፣ ኤችአር ማኔጅመንት፣ ሎጂስቲክ ማኔጅመንት በአንድ ካታጎሪ አለ። then we have ደግሞ አናሊቲክስ ኤንድ ቢዝነስ ኢንተለጀንስ አለ። እነዚህኞቹ ከላይ ጋሉት most of the ለአናላይሲስ እና ለዳታ ዌራውስ ነገር የምንጠቀምባቸው ነገሮች ናቸው።
አዙላ ደግሞ ፖፑሌሽን ቤዝድ ዳታ ሶርስ አለን እንደ ካንቫስ ሰርቬላንስ አለ ማለት ነው። አት ዘ ቦተም ፖይንት ኦፍ ሰርቪሶች አሉ እንደ ኤኤምአር፣ ሎጂስቲክ፣ ኤምአይኤስ፣ ላብ ሲስተም፣ ኢሲኤችአይስ፣ ፋርማሲ ሲስተም አንድ ወደኋላ እነዚህ ፖይንት ኦፍ ሰርቪስ ይባላሉ። ሶ ኤኒ ፔሽንት መቶ ኢንጌጅ በሚያደርግበት ሰዓት ላይ ይሄ ፖይንት ኦፍ ሰርቪስ ግን ከሌሎች ሲስተሞች ጋር መናበብ አለበት ዩዚንግ ኢንተርኦፐሬቢሊቲ ሰርቪስ ሌየር የሚል ነገር ዲዛይን አድርገን እንደ ሚኒስትሪው በጣም ቢግ አቺቭመንት ላይ እየሰራንበት ያለ ነው። አንዱ ሲስተም ይሄኛው ነው ማለት ነው። ከዛ ደግሞ ኤክስተርናል ሲስተሞች አሉ። አሁን የጤና ሴክተር ብቻውን መቆም አይችልም። ኮምፕሊት ዳታ እንዲኖረን ከፈለግን ቢዮንድ ጤና ማሰብ አለብን። አሁን ዲጂታል አይዲ መጥተዋል፣ ፋይናንሻል ሴክተሮች መጥተዋል፣ ቴሌብር መጥተዋል፣ ሞባይል ባንኪንግ በጣም ኤክስፓንድ እያደረገን ያለው ኢቨን ከኛ አቅም በቃ ላይ የሰው ኢንተርኔት በጣም እየሄደን ያለው ሰው እነሱ ኮሚኒኬት ማድረግ አለብን ከአግሪካልቸር ጋር፣ ከኤዱኬሽን ጋር፣ ከሜቴጅ ጋር፣ ከፋይናንሻል ሰርቪስ ጋር እነዚህ ጋርም ኢንተርኦፐሬብል ማድረግ አለብን ሲስተሞቻችንን። አንድ ፔሽንት መጥቶ ሲታከም ናሽናል አይዲውን ሬጂስተር አድርገን በዛ ናሽናል አይዲ መሰረት ናሽናሊ የሰውየውን ፔሽንት ላይክ ቫይታል ኢንፎርሜሽን ሪከርድ አድርገን ስሩ አውት ሄልዝ ፕሮፌሽናልስ ሼር አድርገን መጠቀም እንችላለን የሚል ኮንሰፕት ነው ይሄኛው ይዞ የመጣው ማለት ነው። ኔክስት ቤሊ እና ቢግ ዊን እንደ ሚኒስትሪው በጣም እየሰራንበት ያለው ነገር ነው። አሁን እኛ ይሄን ሄልዝ አርክቴክቸር አቺቭ ካደረግን እና ደግሞ ሄልዝ ኢንፎርሜሽን ኤክስቼንጅ ነው በትክክል ኢንተረስት ምን አይነት ነው ሌሎች ዓለሞች የደረሱበት ነገር አለ። እኛ እንደ ሀገር ግን እስቲ ምን አይነት ነገር ይኖራል የሚለው ፓርት ቪዥዋላይዝ እንድታደርጉና የእናንተንም ኤቭሪ ኢኒሺቲቭ እዚህ ጋር እንድትወስዱ ስለምፈልግ ነው ይሄኛውን እንደ ኤግዛምፕል እና ቪዥን ኦፍ ናሽናል ሄልዝ ኢንፎርሜሽን ኤክስቼንጅ ብለን እንደ ሀገር ያለን ቪዥን ለማሳየት የፈለግኩት ማለት ነው። አንድ ኔክስት በልኝ ይሄኛው ሪፈር ያደረኩትኝ ከዲጂታል ሄልዝ ብሉፕሪንት ከወርልድ ባንክ ግሩፕ ነው። ዲስ ሴክሽን ኦፍ ዶክመንት የተወሰደችው ማለት ነው። እዚህ ጋር ምንድነው የምናደርገው ሄልዝ ስቶሪ ነው ፎሎ የምናደርገው። በዚህ ሄልዝ ስቶሪ ላይ በጣም ብዙ የምንማርበትና ብዙ የምናገኘው ነገር አለ ማለት ነው። አማራ የሚባል ፔሽንት አለን። ከዛ ደግሞ ኬር ፕሮቫይደሮች አሉ። የአማራ ዶክተር አለ፣ ፋሚሊ ዶክተር ስፔሻሊ ብዙ ጊዜ ፎሎ አፕ የሚያደርግበት ዶክተር አለ። ሁላችንም እንደምናውቀው ጸጉር አስተካካይ እና ዶክተር ላይክ አንድ ካገኘ ኦልዌይስ እዛ ነው አይ በቃ እንትና ጋር ነው ከሱ ውጭማ አልታይ የምንለው ነገር አለ እና ፋሚሊ ዶክተር አለው አማራ። ፕራይቬት ሴክተር ደግሞ ሎካል ፋርማሲ አለ፣ እዛ አካባቢ ያለ ፋርማሲ አለ እና ደግሞ ላብ ቴክኒሽያን አለ። እነዚህ ደግሞ ኬር ፕሮቫይደሮች ናቸው። እነዚህን እንወሰዳቸው። ዋይድ ሬንጅ ኦፍ ፖይንት ኦፍ ሰርቪሶች አሉ። ፒኦኤስ ቅድም እንደልኳቸው ሲስተሙ ኤኤምአር፣ ፋርማሲ ሲስተም፣ ዲያግኖስቲክ ኢሜጂንግ ሲስተም ደግሞ አሉ። ናሽናል ሄልዝ ኢንፎርሜሽን ሲስተም ደግሞ አለን ብለን እናስብ። የራሳችን እንደ ሚኒስትሪ ኦልሬዲ የሰራ ነው አለ። ነገር ግን ይሄኛው ሆሊስቲካሊ ቢግ ናሽናል ሄልዝ ኢንፎርሜሽን ኤክስቼንጅ ደግሞ አንድ ትልቅ ሲስተም አለ እንበል እና ደግሞ ጤና ሚኒስትር ደግሞ ፐርሰናል ሄልዝ ሪካርድ አለው እንበል ላይክ እንደ ሼርድ ሄልዝ ሪካርዱ ነው። ግን ፐርሰናል ሄልዝ ሪካርድ ፖርታል ዛት ኤኒ ማንኛውም አይነት ዜጋ የራሱ ኢንፎርሜሽን አክሰስ የሚያደርግበትና ትራክስ ዜር ሄልዝ ኢንፎርሜሽን የሚያደርጉበት ሲስተም አለ። ላይክ እንደ ሀገር ይሄንን ኢማጂን አድርገን እንሰብና ፍሎ ላሳያችሁ። ኔክስት በልኝ አማራ ዲስ አማራ እንበለውና የ36 ዓመት ጎልማሳ ነው እና ከሚስቱ ጋርና ከሁለት ልጆቹ ጋር ይኖራል። የራሱ የሆነ ኮንዶሚኒየም አለው። ሌሳ አዲስ አበባ ውስጥ ነው የሚኖረው ነው በለኛው በጣም በሲጋራ ሱስ ተጠቂ ነው። ላይክ በጣም በወጣትነቱ በልጅነቱ ገና ቲኔጅ ያለን ጀመረውና አሁን ሂዝ ቢንግ ትሪት አዝ ክሮኒክ ፑልሞናሪ ዲዚዝ የሚባል በዛ በሽታ ተጠቅቷል ማለት ነው። ላስት መንዝ ፐርቼዝ ሂዝ ፈርስት ስማርትፎን ስልክም ብዙ አልነበረውም እና ግን ባለፈው ወር የራሱን ስማርትፎን ገዝቷል። ኔክስት በልኝ ስልኩን ከገዛ በኋላ ፕራይመሪ ኬር ክሊኒክ አለ፣ የራሱ ዶክተር አለች። ኔክስት በልኝ አንድ ጊዜ አማራ አተንድ አንድ ወደኋላ መልስልኝ። Amara attend his regular checkup with his family doctor. He presents his health ID card man. For example, ለዚህኛው health ID card አዲ ካርዳችን እኛ ከናሽናል አይዲ ጋር አገናኝተነዋል እንበልና የራሱን ናሽናል አይዲ ኦር ደግሞ health ID card ይዞ ዶክተሯ ጋር ሄደ ማለት ነው ለመታከም ለቼክአፕ ማለት ነው። next belly then አማራ ዶክተር ምን አደረገች?
ዩዝ ክላውድ ቤዝ ኤኤምአር ሲስተም አለ። የአማራን ዲሞክራቲክ ኢንፎርሜሽን ይሄ ስሙን ያለበትን ኢንፎርሜሽን የሚኖርበትን አድሬሱ ምናምን የመዘገበ ዲሞክራቲክ ኢንፎርሜሽን የያዘ ከሄልዝ ኢንፎርሜሽን ኤክስቼንጅ ከዋናው ከናሽናል ሌቭል ኢንፎርሜሽን ከዛ ሪትራይቭ አድርጋ የአማራን አዲስ የገዛውን ስልክ ቁጥር ወደዛ ሲስተም አፕዴት አደረገችው ማለት ነው። እዚህ ጋር እንደምናየው ሄልዝ ኤክስቴንሽን ወደ ሄልዝ ኢንፎርሜሽን ኤክስቼንጁ ማለት ነው ለህክምና መጣ። ሶ then she retrieved Amara health summary card from the health information exchange ከዚህ በፊት የታከማቸውን ታሪኩን ስቶሪው ምናምን ሪትራይቭ አድርጋ ራሷ ክላውድ ላይ ስቶር አደረገች ማለት ነው ዶክተሯ። so next so then based on the care guiding for Amara chronic pulmonary disease like the doctor records Amara vital sign ባለበት የልብ ኬዝ ምክንያት ያለውን ፓርት ኦብዘርቬሽን ቢፒ ዌት ስፒሮመሪ ወሪንግ እንደዚህ ብላ ኢንፎርሜሽኑን እሷ ቫይታል ሳይን ሙሉ ሪካርድ አድርጋ his lung capacity reading is concerning so መጨረሻ ላይ ምን ዲሳይድ አደረገች በቃ ላይ የሱ የልቡ በጣም ብዙ አመት ስላጨሰ የልቡ ካፓሲቲ በጣም አጠራጣሪ ስለሆነ ብላ ይሄን ኢንፎርሜሽን መዘገበች ዶክተሯ ማለት ነው። ኔክስት በል ሶ ከመዘገበች በኋላ ከጋይዳንስ በኋላ ምን አማረስ ዶክተር changes the prescription of his ኢንሄለር ነበረው ሶ አዲስ ኢንሄለር እንዲገዛ ፕሪስክሪፕሽን ጻፈችለት። as well as ደግሞ ለንግ ካንሰር ስክሪኒንግ ቴስት እንዲሰራ ለአማረ as it has been case in the past Amara does not agree try to stop smoking like yes now ብዙ ጊዜ አይፈልግም። ብዙ ጊዜ እንደምናውቀው ሱስ ያለ ግለሰብ በጣም ከባድ ነው ለማቆምና ግን ማቆም ስላልቻለ ኢንሄለር እንዲወስድና as well as ደግሞ ቴስት እንዲያደርግ ላንግ ካንሰር ስክሪኒንግ እንዲወስድ ኦርደር አደረገች ማለት ነው ዶክተር። ሶ ኔክስት በልኝ አቢ ሶ ከዛ የአማራ ሄልዝ ኢንፎርሜሽን ደግሞ አፕዴት ሆነ ወደ ዊዝ ኦብዘርቬሽን ሂዝ ፕሪስክሪፕሽኑ ሂዝ ላንግ ቴስት ኦርደር ወደ ሄልዝ ኢንፎርሜሽን ኤክስቼንጁ አፕዴት ሆነ ማለት ወደ ናሽናል ሲስተሙ የታዘለት ፕሪስክሪፕሽን እና አዙሪያት ደግሞ ኦርደሩ ደግሞ ወደዛ ተላከ ማለት ነው። ሶ ክላውድ ላይ ተቀመጠ ኢንፎርሜሽኑ ማለት ነው። ኔክስት በል ሶ እዛ ከተቀመጠ በኋላ ቀጥታ አማረ ምንድነው ያደረገው ፐርሰናል ሄልዝ ሪከርድ ፖርታል አለው። ሶ ስልኩን በመጠቀም ምን ማድረግ ጀመረ አክሰስ ማድረግ ማየት ይችላል። ሶ ምንድነው የታዘልኝ ምንድነው ማድረገው ኔክስት የት ነው የሚሄደው የሚለውን ፓርት በራሱ ፎን ከዶክተር ከወጣ በኋላ ያንን ኢንፎርሜሽን አክሰስ ማድረግ ይችላል ማለት ነው። አዝሎንጋዝ ስልኩ ስለተመዘገበለት ማለት ዩዚንግ ሂዝ ፐርሰናል ሄልዝ ሪካርድ ሲስተም ሚኒስትሪ ፕሮቫይድ ባደረገው ማለት ነው። ኔክስት በል ሶ ፕራይቬት ሴክተር ፋርማሲ አለ እዛው ሎካል እዛው ኮንዶሚኒየም አካባቢ የሚገኝ ፋርማሲ አለ። ወደዛ አሁን አማራ ሊሄድ ነው ማለት ነው። ኔክስት በል ሶ አማራ ወደዛ ሄዶ ወደ ፕራይቬት ሴክተር ሄዶ ምን አደረገ የሄልዝ አይዲውን ሰጣት ማለት ነው ለፕራይቬት ላለችው ለፋርማሲስቷ ማለት ነው። ኔክስት በል ሶ እዛ ልክ ፋርማሲስቷ ደግሞ የአማራን ናሽናል አይዲ ኦር ደግሞ ሄልዝ አይዲ በምታስገባበት ሰዓት ላይ ከሄልዝ ኢንፎርሜሽን ኤክስቼንጁ ሪትራይቭ ማድረግ ጀመረች ማለት ነው ሙሉ ኢንፎርሜሽኑ። ሶ እዛ ጋር ዲሞክራቲክ ሪካርዱን ኢንክሉዲንግ አፕዴት ስልክ ቁጥሩ ምናምን ሪትራይቭ አደረገች ማለት ነው ከሄልዝ ኢንፎርሜሽን ኤክስቼንጅ። ከዛ የሄልዝ ሴሚሩም ጭምር ሶ ኢቨን የአማራን ፕሪስክሪፕሽን የታዘለትን ነገር ምናምን ከዛ ፎር ኤ ኒው ኢንሄለር ሪትራይቭ አደረገች ማለት ነው። ከዛ ይሄኛውን ካደረገች በኋላ ምን አለው እያንዳንዱ ደግሞ ይሄ ፕሪስክሪፕሽን ደግሞ እኛ ሀገር በጣም ትልቅ የቸገረን ፓርት ምንድነው እያንዳንዱ መድኃኒት በሚመጣበት ሰዓት ላይ አንትራክድ ናቸው አይደል? በመንግስት ቢታወቁም ግን አብዛኛው በብዙ መንገድ የሚገባ ወደ ሀገር ውስጥ ማለት ነው። ያንን ይሄኛው ግን ሲስተም ካለን ግን ጂቲአይ ግሎባል ትሬድ አይዲ ነምበር የሚባለው እያንዳንዱ ኦርደር ማለት ነው ኦር እያንዳንዱ የሚመጣው ፕሪስክሪፕሽን ማለት ሶ የአማራ ዶክተር ፋርማሲ ምን አደረገች ያንን ስካን አድርጋ ዲስፔንስ አደረገችለት ማለት ነው ለአማራ ኢንሄል እንዲያደርግ ለአማራ ኢንሄለር ማለት ነው። ኔክስት
ሶ ከዛ በጂቲኤን መሰረት ነው ላይክ ከዛ አማራ ሰመሪ አፕዴት ይሄን ዲስፔንስ ካደረገችለት በኋላ ሙሉ ኢንፎርሜሽን ደግሞ ወደ ሄልዝ ኢንፎርሜሽን ኤክስቼንጁ አፕዴት እንዲደረግ ሆነ ማለት ነው። ኔክስት ከዛ አማራ አሁን ምንድነው የራሱ ፐርሰናል ሄልዝ ሪከርድ ላይ ምን ማየት ይቻላል ማለት ነው። አማራ ሲስ ዘ ዲቴይል ኦፍ ሂዝ ኢንሄለር ኢንክሉዲንግ ዘ ፕሮዳክት ኔም፣ ማኑፋክቸረር፣ ሎድ፣ ኤክስፓየር ዴት ሙሉ ኢንፎርሜሽን ኢቨን ከራሱ ፎን ላይ ሆኖ ማየት ይቻላል ማለት ነው። ከሄልዝ ኢንፎርሜሽን ኤክስቼንጅ ጂቲአይን ስላለው ያም ሊስት ኦፍ ኦል ፋርማሲ የገባው ኢንፎርሜሽን በጤና ሚኒስቴር ስለሚታወቅ ይሄ ኤክስፓየርድ ያደረገ ነው ወይ፣ ማነው ማኑፋክቸረሩ፣ ፕሮዳክት ኔሙ ምንድነው የሚለውን ፓርትም ኢንፎርሜሽን ማየት ይቻላል ማለት ነው አማራ። እሺ ኔክስት ከዛ ልክ ይሄኛውን ከጨረሰ በኋላ አማራ ወደ የት ነው የሚያቀናው? ወደ ዳያግኖስቲክ ኢሜጂንግ ላብ ነው የሚያቀናው ማለት ነው። ሶ እዛ በሚሄድበት ሰዓት ላይ አዝዌላዝ ደግሞ እዚህ የሚያደርገው ምንድነው ለላንግ ካንሰር ስክሪኒንግ የሚሰጠው። ሶ ምንድነው ማድረግ ያለበት? ኢቨን ብዙ ማውራትም በቃ እንደዚህ ፈልጌ ነው ማለት አይጠበቅበትም። ሶ ሄዶ ናሽናል ሄልዝ አይዲውን ነው የሚሰጣት በዛ አይዲ ካርድ መሰረት። እሺ ኔክስት ሶ በዛ አይዲ ካርድ መሰረት ላብ ቴክኒሽያን እንደምታደርገው የዲያግኖስቲክ ኢሜጂንግ ሶፍትዌር በመጠቀም ለምሳሌ እንደ ሚኒስትሪ በጣም ብዙ ሲስተሞች አሉን። በፕራይቬት ኢምፕሊመንት የሚደረጉ በገቨርንመንት ኢምፕሊመንት የሚደረጉ የዲያግኖስቲክ ኢሜጂንግ ሲስተሞች አሉ። ዲሲኤም4 ያለ አሁን እንደ ሚኒስትሪ የሚጠቀምበት ማለት ነው። እና ሌሎችም ደግሞ በፕራይቬት ሴክተር ኢምፕሊሜንት የተደረጉ በጣም ብዙ ሶፍትዌሮች አሉ። ግን እነሱ ሙሉ ላይክ they don't have to like to be አንድ ሲስተም አይጠበቅባቸውም። ኢንፎርሜሽኑን ከኤችአይ ወይ ደግሞ ከሄልዝ ኢንፎርሜሽን ኤክስቼንጅ ከክላውድ ሪትራይቭ አድርገው አማራ ይሄን የሚፈልገው ማለት ነው። ስለዚህ ቴስት የሚደረገው ላንግ ካንሰር ነው ብላ ልክ ያን ኢንፎርሜሽን አስገብታ አማራን ስካን አደረገችው ማለት ነው በዩዚንግ ዲያግኖስቲክ ኢሜጂንግ ሶፍትዌር ማለት ነው። ሶ ኔክስት በልኝ ከዛ ይሄኛውን ቴስት አደረገችው as including the order of ከዛ ይሄኛውን ኢንፎርሜሽን በዩዚንግ ዘ ሲቲ ስካን ማለት ነው ኦን አማራ ሎው ዶዝ የሆነ ሲቲ ስካን ገባና አማራ በዚህ ዲያግኖስ ተደረገ ማለት ነው። ኔክስት ሶ ይሄን ከጨረሰ በኋላ ኢቭን ላይክ ለውጥ እስከ መጠበቅ አይጠበቅበትም። አሁን እኛ ጋር ትልቁ ቻሌንጅ ምንድነው? አንድ ላብራቶሪ ይሄዳል ኦር ደግሞ ኢሜጂንግ ተውትና ኢቭን ላብራቶሪ ለራሱ የደም ምናምን ለራሱ 30 ደቂቃ 1 ሰዓት ተኩል 2 ሰዓት ነው ይላሉ። በጣም በቃ ከባድ የሆነ እንትን ማለት ነው። እዚህ ጋር ግን የአማራ ኬዝ ምንድነው? ሶ በቃ ቴስት ሰጠ ሶ ጀስት ጎ ሆም ላይክ ሲደርስ እነግርሃለን ነው። ቤት ሆኖ በሚደርስበት ሰዓት ላይ ለዶክተሩ የሚናገረዋል ለሱ የሚናገረዋል የሚለው ፓርት ለአማራ ነገረችው ማለት ነው። ሪዛልት ሲደርስለት ኖቲፋይ ትደረጋለህ ብላ ነገረችው ማለት ነው። ተመርምሮ ሄደ ማለት ነው። ሰዓትም ሴቭ ያደርጋል፣ ታይም ሴቭ ያደርጋል ማለት ነው። ሶ ኔክስት በል ሶ ከዛ ልክ አሁን አማራ ወደ ቤት ሄዷል ማለት ነው። ከዛ በኋላ ግን አማራ has started to make change in his eating like በአመጋገቡ በኤክሰርሳይሱ ምናምን ቼንጅ ማምጣት ጀመረ ማለት ነው። ይሄ ሁላ ትሪትመንት በሚያይበት ሰዓት ላይ ይሄ ሁላ ኢንጌጅመንት ይሄ ሁላ ኢኒሺዬቲቭ ላይክ በሚያይበት ሰዓት ላይ ላይክ ብዙ ሰዎች ለአንተ ኢንጌጅ እያደረጉ እና ደግሞ ሰርቪስ ደግሞ በጣም ቀና በሚሆንበት ሰዓት ላይ ማንኛውም ሰው ፊል የሚያደርገው ሃፒነስ ስለሚሆን ራሱ ጋር ቢውልድ ማድረግ ጀመረ ማለት ነው ከዶክተሩ ጋር በመካከል። ሶ ኔክስት በል ሶ ደን ልክ ውጤቱ በሚደርስበት ሰዓት ላይ አማራ ስካን has been interpreted and his test result has been saved to the health information exchange። ከዛ on his PHR or the personal health record account Amara received a notice that his tests results are ready to be reviewed with his family doctor man. So even ውጤቱ ለራሱ አይላክለትም በቃ ኖቲፊኬሽን የሚደርሰው ውጤት ደርሷልና ከዶክተር ጋር ማየት ትችላለህ የሚል ኖቲፊኬሽን ያገኛል ማለት ነው። ኢሚዲየትሊ በስልኩ በኤስኤምኤስ ሊሆን ይችላል ኦር በኤኒቲንግ በሪንግ በኢሜይልም ለምን በቃ በኤኒ ኦፕሽን ዳት አማራ ፕሪፈርስ ማለት ነው። ኔክስት በል ከዛ የፕራይመሪ ሄልዝ ኬር ክሊኒክ ላይ ይሄኛው ውጤት ስለደረሰው አማራ አሁን ወደ እሷ ጋር ነው የሚሄደው ማለት ነው። ኔክስት በል ከዛ አማራ attend an appointment with his family doctor to review his result and he present with his health ID card. Even አፖይንትመንቱን ላይ የሚሰራው በክላውድ ሲስተም ነው ማለት ነው። ሶ አፖይንትመንት ይይዛል ሬዲ በመሆንበት ሰዓት ላይ ሄደ ናሽናል አይዲውን ፕሬዘንት ያግላታል። ሶ ኢቭን he doesn't talk about ወደ የድሮን ታሪክ ማለት አይጠበቅበትም። አይዲውን በሚሰጥበት ሰዓት ላይ ፋሚሊ ዶክተሩ ስለምታውቅ እዛ ጋር ያለውን ፓርት ኦብዘርቭ ማድረግ ልትጀምር ነው ማለት ነው። ኔክስት በል
ከዛ ዲሞግራፊክ ኢንፎርሜሽኑን ከኤችአይ ከሄልዝ ኢንፎርሜሽን ኤክስቼንጅ ሪትራይቭ አድርጋ ኤኤምአር ላይ ተቀመጠ። ከዛ ያንን ሪከርድ አሁን እሷ ስቶር አደረገችው ወደ ራሷ ሪትራይቭ አደረገችው ማለት ነው። ኔክስት በል ከዛ አዝዌል አዝ ፕሪስክሪፕሽኑም የገዛውንም የወሰደውን ዶዝ ሲቲ ስካንም ምናምን የአማራ ዶክተር ሪትራይቭ ማድረግ ጀመረች ማለት ነው ወደ ራሷ ወደ ኤኤምአሩ ማለት ነው። ኔክስት ከዛ ከፎሎዊንግ ዘ ጋይድላይን ዘ ዶክተር ሪከርድ አማርስ ቫይታል ሳይን ኤንድ ኮንግራጁሌት ሂም ኦን ዘ ኢምፕሩቭመንት ኢን ሂዝ ሪዲንግ ነስ ማለት ነው። ሶ ያንን ሪድ ደግሞ እንደ አዲስ ደግሞ ቢፒው ሪድ ስታደረገው መሻሻል መጣበት። ሶ እዛ ጋር ኢቨን አሪፍ ነው በርታም ብላ ያን ኢንፎርሜሽን ደግሞ ሪከርድ አደረገችው ማለት ነው። ሶ ኔክስት በልልኛል። ከዛ ኢቨን ለራሱ ቴስት ሪዛልቱን ሪቪው ማድረግ ጀመረች። based on his lung radiologist ማለት ኢንፎርሜሽን ስኮድ ሂዝ ስኬጁልድ ፎር 6 months ፎሎ አፕ ፕሮግራም የ6 ወር ፎሎ አፕ ፕሮግራም ደግሞ ፎሎ አፕ እንዲያደርግ ደግሞ አፖይንትመንት ሰጠችው ማለት ነው። ይህን ኢንፎርሜሽን በማየት ማለት ነው። ሶ ይሄ ያስፈልጋል ምናምን አዝዌል አዝ ደግሞ ላይክ ሲጋራ ማቆም እንዲያቆም ለራሱ ስሞኪንግ ኮሚዩኒቲ አለ እዛ አካባቢ ያለ ማህበረሰብ ጋር እንዲ አብረው እንዲሆኑና ያንንም ደግሞ እንዲከታተል እና ሲጋራ ማቆም ማጨስ እንዲያቆም እዛ ጋር አገናኘችው ማለት ነው ዶክተሯ ማለት ነው። ኔክስት በል ሶ ይሄን ሙሉ ኢንፎርሜሽን ደግሞ መልሳ ወደ ላከችው ወደ ሄልዝ ኢንፎርሜሽን ኤክስቼንጁ የአማራን አፕዴት አድርጋ ወደዛ ላከችለት ማለት ነው። ሶ ሙሉ ኢንፎርሜሽኑ ወደ ሄልዝ ኢንፎርሜሽን ኤክስቼንጁ ስቶር ሆነ ማለት ነው። እንዳዲስ ሙሉ እንዳዲስ አፕዴት ነው ማለት ነው። ኔክስት በል ከዛ በኋላ አማረ ምን ማየት ጀመረ? ሙሉ የሄልዝ ኢንፎርሜሽን ውጤት ወደ ራሱ ማየት ጀመረ ማለት ነው። ሶ ስክሪኒንጉን፣ ፎሎ አፑን፣ አፖይንትመንቱን፣ የተሰጠውን ትሪትመንት ሙሉ በስልኩ ኢንታየር ሰመሪ ማየት ጀመረና ለውጡንም እዛው መከታተል ጀመረ ማለት ነው። ከዚህ በኋላ ዶክተሯ ጋርም የሚሄደው በየ6 ወሩ ለአፕዴት እና ለፎሎ አፕ ብቻ መሆን ጀመረ ማለት ነው። ኔክስት በል ሶ ልክ ምን አይነት እንደዚህ አይነት ኢንፎርሜሽን ይመጣል ማለት ነው። ፕራይቬት ኬር ክሊኒኩ ከፕራይቬት ሴክተር ፋርማሲው ጋር ከዲያግኖሲስ ላቡ ጋር እና ከአማራ ሪከርድ ጋር የተናበበ ትልቅ ሄልዝ ኢንፎርሜሽን ኤክስቼንጅ ሲስተም ቢውልድ ማድረግ ተቻለ ማለት ነው። ሶ የዚህ አይነት ሲስተም ቢኖረን ኢማጂን ሃው ኢዚ ላይፍ ዊል ቢ ማለት ነው። እንደ ሀገርም ኢቨን ላይክ ከሀገርም አልፈን እንደ ሀገርም በጣም የምንጠቀምበትና ሰክሰስ የምንሆንበት ትልቅ አቺቭመንት ነው ማለት ነው። ሶ ዲስ ኢዝ አ ቢግ ዊን ማለት እንደ ሀገር። ሶ ዲስ ኢዝ ዋት ዊ ዋንት ቱ ኢምፕሊመንት ማለት ነው። ሶ ዘ ሚኒስትሪ ኦፍ ሄልዝ በጣም ላይት የሆነ ይሄን መብራቱ እንደሚያሳየን በቃ ከዶክተሮቹ ጋር በጣም ደስተኛ ሆነ። ኢቨን የስራ ሞራልም እኔ ሄልዝ ፕሮፌሽናል በጣም ብዙ ስቃይ አይኖርበትም። በቃ ቤቱ ቁጭ ብሎ አንድን ፔሸንት እዚህ ሂድ የሚለው ኢንፎርሜሽን ኢቨን ከፔሸንቱ በብዙ ነገር ላይፍን ኢዚ የሚያደርግ ዘ ቢግ ሲስተም መዝረጋት እንችላለን ማለት ነው። this is the big እና የጤና ሚኒስቴር ትልቁ ዓላማ እና ትልቁም ደግሞ ኢንተረስቱም ይሄ ነው ማለት ነው። ይሄ ቱሎቹን መስራት፣ ሶፍትዌሮቹን መስራት፣ ከዛ we have a digital system ኤኤምአር አለን ምናምን ፋርማሲ ሲስተም አለን፣ ላብራቶሪ ሲስተም አለን። ከዚህ የተሻለ ከዚህ የበለጠ ቢግ ኤኤምአር መኖሩ ምናምን ቢግ ቻሌንጅ ነው። እሱም አንድ ትልቅ አቺቭመንት ነው። ግን ኢንድ ጎሉ ምንድነው? ኤኒ ፔሸንት ፕሮቫይድ እንዲያደርግ ማድረግ ነው ማለት ነው። ይሄን ነው ፕሮቫይድ እና የምናሳካው ማለት ነው። እሺ ኔክስት በል ሶ ከዚህ ትልቅ ቴካዌይ ማድረግ የምንችለው ትልቁ ምንድነው? ኬር ፕሮቫይደርስ ላይክ በሁሉም ቦታ ያሉት ኬር ፕሮቫይደሮች ለምሳሌ እንደ በፐብሊክም ያለው በፕራይቬትም ያለው use a wide range of disparate point of service አሁን ሳይ ዲስፓሬት እንደምናውቀው የሆነ የግል ቦታ የሚጠቀመው የራሱ ኤኤምአር ነው የሚጠቀመው፣ የመንግስት የሚጠቀመው የራሱ ኤኤምአር ነው፣ የራሱ ላብራቶሪ ሲስተም አለው፣ የራሱ ራዲዮሎጂ አለው። በጣም የተለያየ ሲስተም ነው ያለው ማለት ይሄኛው ላ ደግሞ በአንድ በሚሆንበት ሰዓት ላይ ትልቅ አቺቭመንት ማድረግ እንችላለን ማለት ከዛ ኢቨን ሳም የሚገርማቸው አሁን እንደ ሀገር ለራሱ ትልቁ ቻሌንጅ የሆነብን ምንድነው? አብዛኞቹ ፖይንት ኦፍ ሰርቪሶች ኢቨን ክላውድ ሆስትድ አይደሉ፣ ሎካሊ ነው ኢንስቶል የሚደረጉት እዛው ፋሲሊቲ ላይ ነው የሚጫነው። ሶ ይሄ ደግሞ ሲስተም ኢንፎርሜሽን ወደ ናሽናል ሌቭል ላይ ፖስት ማድረግና እዛ ጋር መጠቀም የማይችል ከሆነ ቢግ ፌለሪቲ ነው የምናገኘው ማለት ዳታው የሚቀመጠው ስቶር ላይ ነው።
በቃ ላይክ ፔፐር ቤዝድ የሆነውን የሆነ በኮምፒውተር ሰራ ነው እንጂ የሚባለው ዲጂታል ሄልዝ የሚባለውን ኮንሰፕት ኦር ደግሞ ሜን ጎል ኦፍ ዲጂታል ሄልዝ ማሳካት በጣም ቻሌንጂንግ ነው የሚሆንብህ ማለት ነው። ሶ ቱ ሰፖርት ኬር ኮንቲኒቲ ፎር አማራ all point of service solutions leverage the health information exchange to keep Amara shared health record current and correct ይላል። ሶ እንደ ሀገርም እኛው እንደ ጤና ሚኒስትርም ሻርድ ሄልዝ ሪከርድ ኢቨን ከዛም ማለፈን ዳታ ናሽናል ዳታ ዌር ሃውስም ቢውልድ ለማድረግ እየታሰበ ነው ያለው እና በጣም ብዙ ስቴፖች እየተሄደ ነው ያለው እና ይሄ ደግሞ ትልቁ ዓላማ ምንድነው እንደ አማራ ያሉ ማህበረሰቦችን ቢዮንድ ዛት ደግሞ ሩራል ኤሪያ ያሉትን ማህበረሰቦችን በጣም በጤናው ሰክት ኢንጌጅ እንዲያደርጉ ኢንፎርሜሽናቸው ከአንድ ቦታ ወደ አንድ ቦታ ፍሎ እንዲያደርግ ከአንድ ሪጅን ኢቭን ወደ ሌላ ሪጅን እንዲሄድ ከገጠራማ ወደ ከተማ የሚመጡበት ሰዓት ላይ ቤተር የሆነ ሄልዝ ኦር ደግሞ ሄልዝ ኬር ሰርቪስ እንዲያገኙ ማድረግ ነው ትልቁ ዓላማ ከዚህ ፖይንት ቴክ የምናደርገው ማለት ነው። ኢቨን ዘ ፐርሰናል ሄልዝ ሪከርድ ፖርታሉ በጣም አሪፍ ነገር ነው። ማንኛውም ፔሸንት ከራሱ ከቤቱ ሆኖ የራሱ ኢንፎርሜሽን ጌት ማድረግ ሪትራይቭ ማድረግ ያንን መጠቀም በሚችልበት ሰዓት ላይ አዝዌላዝ ደግሞ ኦኬ ምንድን ነው ያለብኝ፣ የትኛው መድኃኒት ነው የገዛሁት፣ የትኛው ኦርደር ነው የወሰድኩት፣ የትኛው ችግር ነው ያለብኝ የሚለውን ፓርት ትራክ የሚያደርግበት ቢግ ሲስተም ነው ብለን እናስባለን ማለት ነው። ኢቭን ከዛ ደግሞ አልፎ ራሱ እንደ ማንኛውም አይነት የጤና ሚኒስትር ዲሲሽን ሜክ ለማድረግ እና ኢምፕሩቭ ሄልዝ ሲስተም ኢንፎርሜሽን አሁን እንደነገርኳችሁ ጤና ሚኒስትር ላይ እስካሁን ኢንፎርሜሽን ላይክ ዲሲሽን ሜክ እየተደረገ ያለው ዩዚንግ ዲኤችአይኤስ ነው። ዲኤችአይኤስ ደግሞ አግሪጌተር ሲስተም ነው። ከእያንዳንዱ ሩራል ኤሪያ ወይ ደግሞ ከእያንዳንዱ ፋሲሊቲ በሰራተኞቹ መሰረት ታሊ ተደርጎ በቁጥር ተቆጥሮ ወደ ዲኤችአይኤስ ማኑዋሊ ነው ኢንፑት የሚደረገው። ከዛ ያንን የገባውን ዳታ ወስደው ነው ሪፖርት ሰርተው ምናምን ቢግ ዊን ነው። እንደ ሀገርም ትልቅ አቺቭመንት ነው። እሱም ቢግ ሲስተም ነው። በጣም ወደ 50 ሚሊዮን በላይ ዳታ አለን። ነገር ግን ኢማጂን የአንዳንድ ሲስተሞቻችን ደግሞ ቢናበቡና ሪል ታይም ዳታ ማግኘት ብንችል ሚኒስትሪ ላይ ያለው ማንኛውም አይነት ዲሲሽን ሜከሮች፣ ኢምፕሊሜንቲንግ ፓርትነሮች፣ ሪሰርቾች ስንት አውትፑት እና ስንት አይነት ሪዛልት እንደሚያመጡ ማለት ነው። ይሄን ነገር አቺቭ ማድረግ ቢግ ኢምፕሩቭመንት ነው ለሄልዝ ሲስተም ማኔጅመንት ብለን እናስባለን ማለት ነው። ኔክስት በል እስካሁን ያወራ ነው ዚስ አወር ቪዥን ማለት ነው። እዛ መድረስ ነው የምንፈልገው ትልቁ ዓላማችን። እዛ ለመድረስ ግን ኦልዌይስ ስቴፕ ባይ ስቴፕ ነው የሚለው አንድ ስቴፕ እንራመድ ነው። እንደ ሀገር ግን ዲስ ቢካም ቢግ በጣም ቻሌንጂንግ ነው። ይሄን ለማሳካት በጣም ነው ከባድ የሆነበት። በጣም ብዙ ችግሮች አሉ እንደምናውቀው፣ ኢንፍራስትራክቸር ችግር አለ። በጣም ብዙ ላይክ ኢቨን ዲጂታል ሲስተማቸው ራሱ ላይክ ስትሮንግ አይደሉ። በፋሲሊቲ ሌቭል ያሉ ራሱ አይ ቲንክ አሁን ላክሊ ደስ የሚለው ፓርት በፕራይቬት ሴክተር ላይ ያሉት ሲስተሞች በጣም ስትሮንግ ናቸው። ገቨርንመንት ያሉ ሲስተሞች ደግሞ ዳያጉ ለቴክኖሎጂ ላይ በጣም ጉድ ናቸው። በሰፖርት በምን በጣም ብዙ ነገር ይቀራቸዋል ማለት ነው። ነገር ግን አሁን ደግሞ ሁለተኛው ትልቁ እንደ ኬዝ ስተዲ የምናየው እዚህ ጋር ሄልዝ ፋሲሊቲ ኢንፎርሜሽን ሲስተም ኤክስቼንጅ ነው። ይሄ ማለት የኢትዮጵያ ውስጥ በጣም ብዙ ፋሲሊቲዎች አሉ። ጤና ጣቢያዎች አሉ፣ ጤና ኬላዎች አሉ፣ ሆስፒታሎች አሉ። እነሱ ሲስተሞች መናበብ አለባቸው። ኦር ደግሞ ምክንያቱም ኤኒ ሲስተም ለምሳሌ አንድ ኤግዛምፕል እዚህ ጋር የምናየው አንዱ ሲስተም ዲኤችአይኤስ ነው። ዲኤችአይኤስ ማለት ዲስትሪክት ሄልዝ ኢንፎርሜሽን ሲስተም ነው። ምንድነው የሚያደርገው? ለጤና ሚኒስትሩ የሄልዝ ዳታ ሪከርድ የምናደርግበት ነው እና በጣም ሞር እንደ ፕራይመሪ ሶርስ ኦፍ ሄልዝ ዳታ ነው እየተጠቀመ ያለው ሚኒስትሪ ማለት ነው። ከ54 ሚሊዮን በላይ ዳታዎች አሉ። ከ38,000 በላይ ፋሲሊቲዎች ተመዝግበዋል። እዚህ ጋር ጤና ጣቢያዎች፣ ጤና ኬላዎች፣ ሆስፒታሎች እነዚህ የግልም የመንግስትም የተመዘገቡ 38,000 በላይ ተመዝግበዋል። ይሄ ዲኤችአይኤስ ምን እንደሚያገልን አግሪጌትድ ዳታ ይሰጠናል። ሰመሪ ስታቲክስ፣ ፋሲሊቲ ሪፖርት፣ ዲዝ አውትብሬክ ካለ ሄልዝ ትሬንድ የምናየው ብዙ ጊዜ በዚህ ነው መሰረት ነው። ፔሸንት ሪካርዲንግ፣ ሎንጊቱዲናል ስተዲስ እነዚህ ስራዎች የምንሰራበት ዩዚንግ ዲስ ዲኤችአይኤስ ሲስተም ነው ማለት ነው እና በፋሲሊቲዎች ይመዘገባል። ይሄ ዲኤችአይኤስ ሲስተም ነው ዳታን ሪፖርት የምንቀበለ ሲስተም ነው። ይሄኛው ፖይንት እንዴት ዩዝ ሊብየ ነው። አንድ ኔክስት በልኝ። ሁለተኛ ሲስተማችን ደግሞ ኤምኤፍአር የሚባል ሲስተም አለ። ኤምኤፍአር ነው ማስተር ፋሲሊቲ ሬጂስትሪ ነው። እንደ ሀገር ምንድነው የታሰበው? ኢትዮጵያ ውስጥ ያሉ ፋሲሊቲዎች በአጠቃላይ መመዝገብ አለባቸው። አለበለዚያ ምንድነው ለምሳሌ የሌለ ጤና ጣቢያ የሌለ ጤና ኬላ ሪፖርት ሊያደርግ ይችላል። ላይክ ለበጀት ፐርፐዝ ማለት ነው ኦር ደግሞ ለሌላ ፐርፐዝ ማለት ነው። ይሄኛው እንዳይደረግ ኦር ደግሞ ያልተመዘገበ ጤና ጣቢያ መኖር የለበትም እንደ ሀገር የሚል ትልቅ እንትን አለ። እንደ ጤና ሚኒስትር ሄልዝ ኤንድ ሄልዝ ሪሌትድ
የሚባል ሊዮ አለ ኦር ሊድ ኤክስኪዩቲቭ ኦፊስ አለ። ይሄ ስራው ምንድነው? ማንኛውም የጤና ጣቢያ ተመዝግቦ ፍቃዱን አድሶ የሰጠን አገልግሎት መዝግቦ መስራት አለበት የሚለው ፓርት ነው። ሶ ይሄንን ፋሲሊቲዎች የሚቆጣጠር ግለሰብ እንትን ድርጅት ደግሞ ዳይሬክቶሬት ተቋም ካለ ይሄ ተቋም ደግሞ አፕሩቭ ያደረጋቸው ፋሲሊቲዎች ብቻ ናቸው በማንኛውም አይነት በሲስተም ደረጃ ይሁን በፔፐርም ደረጃ ቢሆን ይሄኛው ሼር አድርገው ኢምፕሊመንት ኦር ደግሞ ፋሲሊቲ ሲመዘግቡ መጠቀም ያለባቸው የዛን ስታንዳርድ ነው። ለምሳሌ ኔሚንግ አሁን ፎር ኤግዛምፕል ኤክስ የሚባል ጤና ጣቢያ ካለ ኤክስ ሄልት ሴንተር ከሆነ ስሙን በትክክል ኤክስ ሄልት ሴንተር ብሎ መቃት ያለበት፣ ሌላ ቦታ ላይ ሲ ሄልት ሴንተር መባል ያለበት መናበብ አለባቸው ማለት ነው። ሶ ዳታ ከየት ነው ፌች ማድረግ ያለባቸው? ከኤምኤፍአር ከማስተር ፋሲሊቲ ሬጅስትሪ ማለት ነው። ሶ ኤምኤፍአር ላይ አሁን ከረንትሊ ወደ ከ48 ሺህ በላይ ፋሲሊቲ ተመዝግበዋል። ላይክ ይሄ ማለት የጤና ጣቢያዎች፣ ጤና ኬላዎች፣ ክሊኒኮች፣ ሆስፒታሎች ማለት ነው። አሁን ከረንትሊ ወደ 18660 አንዴ ወደኋላ 18660 ጤና ጣቢያዎች አሉ። ወደ 4000 የሚሆኑ ጤና ኬላዎች አሉ። ወደ 13000 የሚሆኑ የግል ክሊኒኮች አሉ የተመዘገቡ ማለት ነው። ወደ 536 የሚያክሉ ሆስፒታሎች አሉ። ይሄ በአጠቃላይ ኢትዮጵያ ከረንትሊ በኤምኤፍአር ተመዝግበው በፍቃድ ያገኙት ፋሲሊቲዎች ናቸው ማለት ነው። ሶ ኔክስት በል አሁን ይሄኛው ፋሲሊቲን ኤምኤፍአርን ቢውልድ ለማድረግ በጣም ብዙ ስቴፕ ነው የተሄደው እንደ ሚኒስትሪ። ቢት ቴክኒካል ነው ግን መጀመሪያ አካባቢ ላይ ሪሶርስ ማፕ የሚባል ሶሉሽን አለና በዛ ነበር የተጠቅመው ይሄኛው ሲስተም የተሰራ። ነገር ግን በጣም ብዙ ፋንክሽናሎች ይጎሉት ነበር። ይሄ ዩዘር ፍሬንድሊ አልነበረም ዳሽቦርድ። ከዛ ኤምኤፍአር ደግሞ ትልቁ ደግሞ ችግር የነበረው ዳታው ነበር። ይሄ ወደ 48 ሺህ በላይ ፋሲሊቲ ኢንፎርሜሽን ከየት ይምጣ ይመዝገብ እየተዞረ እሱ ደግሞ በጣም ቻለንጂንግ ነው። እንደ ሀገርም በጀትም የለም፣ ሴኩሪቲም ከባድ ነው፣ ብዙ ነገር አስቸጋሪ ነበር። ሶ ምን ተባለ? ከዲኤችአይኤሱ ቀድሞ ኢምፕሊሜንት የተደረገ ሲስተም ነበርና ከሱ ዳታ ይምጣ። ደግሞ ሰርቬይ ደግሞ የነበሩ ዳታ ኢትዮጵያን ሰርቪስ ፕሮቪዥን አሰስመንት ኤንድ ሰርቪስ አቬይላቢሊቲ የሚባል አለ። ሬዲነስ አሰስመንት አለ። ዳታ ሜንቴናንስ ባይ ፓርትነር ኦርጋናይዜሽን ደግሞ በጣም ብዙ ፋሲሊቲዎች ነበሩ። እነሱ ተሰበሰቡና እነሱ በአንድ መርጅ ተደረጉ። ከዛ ሄልዝ ኤንድ ሄልዝ ሪሌትድ ኢንስቲትዩሽን ሬጉላቶሪ ዳይሬክቶሬት ሊድ ኤክስኪዩቲቭ የሚባል ደግሞ ዳይሬክቶሬት አለ ጤና ሚኒስቴር ላይ። እሱ ደግሞ ሲስተሙን ኦን እንዲያደርገው፣ ምክንያቱም ትልቁ ነገር ኦነርሺፕ ነው። እሱ ኦን አድርጎት እሱ እንዲቆጣጠረው ከሳኦ እና ከዲጂታል ሄልዝ ጋር ኮላቦሬት አድርገው እንዲሰራ ተደረገ ማለት ነው። ከዛ ኔክስት ወደ ምን ሄድን? ወደ ፋየር ስታንዳርድ። አሁን ላይክ ኤችኤል7 ፋየር ነው የሚባል የስፔሻሊ የዲጂታል ሄልዝ ላይ ኤኒ ሲስተሞች ለሚሰሩበት ሰዓት ላይ ፋየር የሆነ ስታንዳርድ ይከተሉ። ይሄ ምንድነው? ሶ ግሎባሊ ዳታ መቀባበል ቢቻል ኦር ደግሞ ዳታ ሪትራይቭ ማድረግ ቢቻል ኢዚ ሼር ለማድረግ የሚባለውን ኮንሰፕት ለማምጣት ማለት ነው። ሶ ያንን ፋየር ኢምፕሊመንት ያደረግ ነው ማለት ነው። ይሄን ፋየር ኢምፕሊመንት በምናደርግበት ሰዓት ላይ ሶ አሁን ኤምኤፍአር ኤኒዋን አክሰስ አድርጎ ዳታውን ሪትራይቭ አድርጎ የሚፈልገውን ፋሲሊቲ ሊስት፣ የፋርማሲ ኢንፎርሜሽን ምናምን ሪትራይቭ ማድረግ ይችላል እና ዲስፕሌይ ማድረግ ይችላል ማለት ነው። ሶ ኔክስት በል ዲስ ኢዝ አባውት ኤምኤፍአር ማለት ነው። ሶ ምንድነው የሰራነው ስራ ምንድነው? we will always use the health architecture ማለት ነው። ሶ ኤምኤፍአር አለን እዚህ ጋር በቀይ የተሰማው። ከዛ ደግሞ ሄልዝ ማኔጅመንት ኢንፎርሜሽን ሲስተም አለን ዲኤችአይኤስ ማለት ነው። ሶ ሁለቱ እንዲነበቡ በምንድን እንዲነበቡ አደረግናቸው? በኢንተርፕሬት ሰርቪስ ሌየሩ ማለት ነው። ሶ this is what we have achieved ማለት ነው። አሁን ከረንትሊ ኤምኤፍአርን ከዲኤችአይኤስ ጋር እንዲነበቡ ማድረግ እንችላለን። ምንድነው ያደረግነው? ዲኤችአይኤስ ሊስት ኦፍ ፋሲሊቲ በሚፈልግበት ሰዓት ላይ ራሱ እንዳይመዘግብ ምንድነው ማድረግ ያለበት? ከኤምኤፍአር የፋሲሊቲ ኢንፎርሜሽን ጌት እንዲያደርግ ነው ያደረግነው በኢንተርፕሬት ሌየሩ ማለት ነው። ኔክስት በል ሶ እዚህ ጋር የዴቨሎፕመንት ፕሮሰሳችን ምንድነው? ስፔሻሊ ኤምኤፍአር ዲች ኢንተርፕሬት ኢኒሺየት ተደረገ መጀመሪያ። ከዛ ሪኳየርመንት ጋዘር አደረግን። ከዛ ሚዲዬተር የሚባል ኮንሰፕት አለ። ሚዲዬተር ምንድነው? መሀል ላይ ሆኖ ኤኒ አዲስ ፋሲሊቲ ሲመዘግብ፣ አፕዴት ሲደረግ፣ ዲሌት ሲደረግ ኦር ደግሞ ኤኒ ሞዲፊኬሽን ሲሰራ ከኤምኤፍአር ፌች እያደረገ ወደ ዲኤችአይኤስ የሚልክ ማለት ነው። እሱን ዴቨሎፕ አደረግን። ከዛ ደግሞ ማፒንግ ያስፈልጋል። ቅድም እንደነገርኳችሁ ሁለቱም ሌጋሲ ሲስተም ናቸው። ኤምኤፍአርም የራሱ ዳታ ሰብስቧል በተለያየ መንገድ፣ ዲኤችአይኤስም ደግሞ ከኤምኤፍአር በፊት ስለመጣ የራሱ ፋሲሊቲ መዝግቧል። ግን ሁለቱም መናበብ አለባቸው። ሶ ማች መደረግ አለባቸው ማለት ነው። ማፕ አደረግናቸው ማለት ነው። ከዛ ደግሞ ኮኔክተር አፕ የሚባል ኮንሰፕት አመጣ። ኮኔክተር አፕ ምንድነው?
ትልቁ ቻሌንጅ የሚሆንባችሁ እንደዚህ አይነት ትልቅ ኢኒሺዬቲቭ እንደዚህ ኢንተርፕሬት በሚሰራበት ሰዓት ላይ ኦርጋናይዜሽን ትረስት ነው። ለምሳሌ ኤምኤፍአር ማኔጅ የሚደረገው በራሱ ተቋም ነው። ዲኤችአይኤስንም ሊድ የሚያደርገው የራሱ ተቋም ነው። ሁለቱ ትረስት ቢልድ መደረግ አለባቸው። ኤኒ ፋሲሊቲ ክሬት ስለተደረገ ብቻ ኤምኤፍአር ላይ አክሰስ ማድረግ የለብንም የሚባል መጣ። ይሄ እንትኑ ገቨርንመንቱን ትረስት አለማድረግ ሳይሆን ኢንዲቪጁዋሉ ነው። ላይክ ታች የሚሰራው ኢንዲቪጁዋል ፐርሰን በስተት ክሬት ቢያደርግ ተሳስቶ የሆነ ነገር ዲሌት ቢያደርግ ተሳስቶ ኤዲት ቢያደርግ ሲምፕሊ አክሰፕት አድርገን እኛም አፕላይ ማድረግ የለብንም። ምክንያቱም የዳታ ኢሹ ነው፣ ትልቅ የሆነ ዲስትራክሽን ሊያመጣብን ይችላል። ስለዚህ ምን ማድረግ አለብን? አፕሩቭ ማድረግ አለብን እኛ የሚባል ኮንሰፕት መጣ። እነሱ አፕሩቭ እንዲያደርጉ ኮኔክተር አፕ የሚባል ዴቨሎፕ ተደረገላቸው። እዛው ፕላትፎርም ላይ ገብተው ይሄ ቼንጅ አለ በሚላቸው ሳለ ኦኬ ቻንጁን ማካል አፕሩቭ ኢት ብሎ አፕሩቭ ያደርገዋል። ካመነበት፣ ካላመነበት ደግሞ ዋይ የሚለውን ፓርት ያቆይና ኮንታክት ያደርጋል ማለት ነው ሎካል ሬጉላቶሪ ቦዲውን። በዚህ አይነት ኮሚኒኬሽን ትረስት ቢውድ አድርገው እንዲሰሩ ማድረግ ይችላል ማለት ነው። ኔክስት በል አሁን ላይክ ትልቁ እዚህ ጋር ማሳያችሁ ዲኤችአይኤስ መጀመሪያ 38,000 ፋሲሊቲ ነበረው። ኤምኤፍአር ቅድም እንዳሳያችሁ ወደ 48,000 በላይ ፋሲሊቲ አለ ማች ሳያደርጉ ማለት ነው። ሁለቱም ማች እንዲያደርጉ ስፔሻሊ የፋሲሊቲ ኔሚንግ ማች እንዲያደርጉ መጀመሪያ የተጠቀምነው ፋዚ ሎጂክ ነበር። ኔሚንግ ስለነበር ማች የምናደርገው ፋዚ ሎጂክ ተጠቀምንና ወደ 26,000 የሚያክል ማች ያደረግን። ወደ 8,000 የሚያክል ፋሲሊቲ ሎ ማች የሚባል መጣ። ማች ያደረገ ግን ለምሳሌ አሁን አንድ ኤግዛምፕል ብነግራችሁ አንደኛ ፕራይመሪ ክሊኒክ ይላል ዲኤችአይኤስ እንትን ላይ ኤምኤፍአር ላይ። ዲኤችአይኤስ ጋር ደግሞ አንደኛ ፕራይመሪ ክሊኒክ አይደለም የሚባለው ዋን ፕራይመሪ ክሊኒክ ብሎ ነው ሴቭ ያደረጉት። ሁለቱ እንደ ሂውማን ስናነበው ትክክል ነው። እንደ ሲስተም ስናነበው ግን እንደ ዲጂታል ስናነበው ዜሮ እና ዋንስ ግን ዲፍረንት ነው። ዲጂታል ሄልዝ ማለት ዜሮ ኤንድ ዋን ይለያያሉ። ሁለቱ ማች ማድረግ አለብን። ማች ለማድረግ ደግሞ በኔሚንግ አንደኛው ለምሳሌ ዋን ሲባል አሁን አንደኛ ቢባልም አንደኛ ብሎ ሊዘል ይችላል። ኤምኤፍአር ላይ ኢ ኖር ዲኤችአይኤስ ላይ ደግሞ ኢ ላይ ኖር ይችላል። እንደ ስሞል የሆነ ችግሮች ካሉ ማች ያደረገው ከፍተኛ ነው ማለት አናበብናቸው። የቀሩትን ደግሞ ማኑዋሊ ማፕ እንዲደረግ ተደረገ። ማኑዋሊ ማፕ ከተደረገ በኋላ አሁን ከረንትሊ 85% ማች አድርገው ሁለቱ ኤምኤፍአር ዲኤችአይኤስም በፋሲሊቲ ኢንፎርሜሽን ወደ 85% የሚያውቁት ማፕ አድርገዋል። ዱፕሊኬቶች አሉ። ስቲል ግን ማፒንግ ላይ እየሰራን ያለ ነው ማለት ኦልዌይስ ማፒንግ እየሰራን እያናበብን ሲስተሞችን አሁን ሁለቱ ሲስተሞች እያናበብን እየቀጠልን ያለ ነው ማለት ኔክስት በል እና ደግሞ ትልቁ ደግሞ እንደ ሚኒስትር ደግሞ ቢግ አቺቭመንት የሚባለው ኮኔክተር አፕ ነው። ቅድም ያልኳችሁ ምንድነው ከኤምኤፍአር ፋሲሊቲ ከሊስት ደግሞ አዲስ ፋሲሊቲ ክሬት ሲደረግ አፕዴት ሲደረግ ኤኒ ሞዲፊኬሽን ሲሰራ ወደ ዲኤችአይኤስ መሄድ አለበት። ወደ ዲኤችአይኤስ ሲገባ ደግሞ ፋሲሊቲ ብቻ ላይክ አይደለም አክሰፕት የሚደረገው ከዛ በኋላ ደግሞ ስራዎች አሉ። ለምሳሌ ዲኤችአይኤስ ላይ ፋሲሊቲ ከገባ በኋላ ምን መደረግ አለበት? ግሩፒንግ ይሰራል። ምን አይነት ግሩፕ ነው? ጤና ጣቢያ ነው? ጤና ኬላ ነው? ጤና ጣቢያ ከሆነ ደግሞ ምን አይነት ዳታ ሴት ነው የሚገባለት? ሪፖርት የሚያደርጉት ምን አይነት ዳታ ኤሌመንቶች ነው የሚለውን ፓርት መለየት አለበት። ኢቭን ዩዘር ያስፈልገዋል ያ ጤና ጣቢያ። ምክንያቱም ሪፖርት በሚያስገባበት ሰዓት ላይ የሚያስገባው ዩዘር ነው። ለዛ ዩዘር አካውንት ክሬት መደረግ አለበት። ይሄ ለስራ የሚሰራው ማኑዋሊ ነው። ይሄ ማኑዋሊ መቅራት አለበት። ምክንያቱም ሲምለስ መሆን አለበት። ኢንተርፕሬተር ኤምኤፍአር ላይ አንድ ፋሲሊቲ ክሬት ሲደረግ ወደ ዲኤችአይኤስ ሲሄድ ግሩፕ ክሬት መደረግ አለበት፣ ዳታ ሴት አሳይን መደረግ አለበት፣ ዩዘር ክሬት መደረግ አለበት። እነዚህን ስራዎች የሰራ አጠቃላይ ምን ዴቨሎፕ አደረግን? ኮኔክተር አፕ የሚባል ዲኤችአይኤስ ላይ ቢውልት ኢን አፕሊኬሽን ክሬት አደረግን ማለት አክሊ ምንድነው ዲኤችአይኤስ ኦፕን ሶርስ ስለሆነ ሊድ የሚደረገውም ግሎባሊ በጣም ኮሚኒቲ ስላለው it was easy like ኮላቦሬት አድርጎ ለመስራት ማለት ነው። ያንን ፋሲሊቴት የሚያደርግልን ነው ማለት ነው የኮኔክተር አፕ ማለት ኔክስት ባይሊ እዚህ ጋር ምንድነው አሁን ሁለት አይነት አፕሮች ተጠቀምን። አውቶማቲክ ሲንክ እንዲያደርግ አውቶማቲካሊ አፕሩቭ እንዲያደርግ ወይ ደግሞ በኮኔክተር አፑ ደግሞ አፕሩቭ እንዲደረግ የሚባል ሁለት ሀሳብ አመጣን ማለት ነው። የመጀመሪያው ለምሳሌ ኔም ቼንጅ ካለ ጂፒኤስ ላስት አፕዴት ኢንፎርሜሽን እነዚህ አይነት ኢንፎርሜሽኖች ቼንጅ ካለ አፕሩቭ መደረግ አይጠበቅበት ቀጥታ አፕላይ መደረግ አለበት የሚባል ዲሲሽን መጣ። ነገር ግን እንደ ታይፕ ኦነርሺፕ ሴትልመንት ፒኤችሲ ይባላል ፕራይመሪ ሄልዝ ኬር ዩኒት ይባላል ሄራርኪ ለምሳሌ ይሄ አሁን እኛ ሀገር ላይ አሁን ያለው ፖለቲካል እንትን አሰቡትና በጣም ወረዳዎች በየጊዜው መርጅ ያደርጋሉ ይከፈላሉ ኢቭን ሪጅን እየተከፈለ ነው ያለው የዛን ቢግ ቼንጅ የሚመጣበት ሰዓት ላይ
ሲምፕሊ አፕላይ መደረግ የለበትም ወደ ዲኤችአይኤስ። ይሄ ነገርየው በዲኤችአይኤስ አድሚኖች ታይቶ አይ ትክክል ነው ብለው እነሱ አፕሩቭ መደረግ አለበት የሚባል ውይይት መጣና እሱን በሁለት መንገድ ሰራ ነው ማለት ነው። አውቶማቲካሊ ሲንክ ይደረጋል፣ አፕሩቫል ፕሮሰስ የሚያልፍ አለ ማለት ነው። ሁለት አይነት ፌዝ አድርገን በዛ ሰራ ነው ማለት ነው። ኔክስት በል ምንድን ፍሎ የሚሆነው እንደዚህ ነው። ኦፕን ሂም የሚባል አለ ናሽናሊ ግሎባሊ ኦፕን ሶርስ የሆነ ሶፍትዌር ነው። ምንድነው የሚያገላችሁ? ይሄ ኤኒ ኢንተርፕሬቲቭ ሚዲየተር ሌየር ፋሲሊቴት እያደረገ የሚያመቻችላችሁ ኦፕን ሂም ይባላል። ሚዲየተሩ ምንድን ያደርገው? ፑል ኤንድ ፑሽ ሪኩዌስት ነው የሚደረገው። ኤኒ ኤምኤፍ ላይ ቼንጅ ካለ አውቶማቲካሊ ወደ ዲኤችአይኤስ ፑሽ ያደርጋል። አዝዌል አዝ ደግሞ በሆነ ታይም ኢንተርቫል ደግሞ ሚዲየተሩ አዲስ የተቀየረ ነገር አለ እንዲያል ይጠይቃል ማለት ነው። ኢንቱ ዌይ ነው የሚሄደው ሪኩዌስቱ። ከዛ አውቶ አፕዴት ከሆነ ቀጥታ ወደ ዲኤችአይኤስ አፕሩቭ ያደርገዋል ኦር ደግሞ አፕላይ ያደርገዋል። ካለና ደግሞ ወደ ኮኔክተር አፕ ሄዶ በኮኔክተር አፕሩቭ መሰረት አፕሩቭ ይደረጋል ማለት ነው። ይሄ ቅድም ያወራኋችሁ ወርክ ፍሎ እንደዚህ የሚመስለው ማለት ነው። ኔክስት በል ሶሪ። ይሄኛው ለምሳሌ ቴክኖሎጂ ላይ የተጠቀምነው ቴክኖሎጂ ምንድነው? ፋየር አለ። ፋየር ላይ ሃፒ ፋየር፣ ጃቫ፣ ኤስኪኤል ዳታቤዝ ቢግ ቴክኒካል ነው። ኤምኤፍአር ደግሞ ዶት ኔት ነው። ኤምኤስ ኤስኪኤል ይጠቀማል። ዲኤችአይኤስ ጃቫ ፖስተር ዳታቤዝ ይጠቀማል። ሚዲየተሩ ደግሞ ኖድ ጄኤስ ነው። ይሄን ቴክኖሎጂ በመጠቀም ነው እኛ ኢምፕሊመንት አድርገን ስራውን የሰራ ነው ማለት ነው። ኔክስት በል ይሄን በምንሰራበት ሰዓት ላይ የገጠመን ቻሌንጅ አለ። ትልቁ ቻሌንጅ ምንድነው? ሁለቱም ላይክ ዳር ሴፓሬት ሌጋሲ ሲስተሞች ናቸው። ሌጋሲ ሲስተሞች በጣም ይለያያል። ዲኤችአይኤስ ቢግ ዳታ አለው እንደነገርኳችሁ ከ54 ሚሊዮን በላይ ዳታ አለ። ከ38,000 በላይ ፋሲሊቲዎች አሉ። ኤምኤፍአርም ከ48,000 በላይ ፋሲሊቲዎች አሉ። እና ሁለቱም ማናበብ በጣም ከባድ ነው። ሌጋሲ ሲስተሞች ናቸው። ሌጋሲ ዳታ አለ ደግሞ ዲኤችአይኤስ ውስጥ። ለምሳሌ አይ ከዚህ በኋላ በቃ እኛ እንደ አዲስ እንጀምረው ዲኤችአይኤስ ብንል ኖ የ54 ሚሊዮን ዳታ እጣ ፈንታ ምን መሆን አለበት? እሱም የየትኛው ፋሲሊቲ ነው ዳታ ፕሪቪየስ ሂስትሪ ከፈለገ ለምሳሌ ኤክስ የሚባል ፋሲሊቲ እኔ የ5 ዓመት ሪፖርት ፈልጋለሁ ቢል እንደ አዲስ ከጀመርነው ማግኘት አንችልም። ምን መደረግ አለበት? ግዴታ ላይ ዳታው መኖር አለበት የሚባል ኮንሰፕት መጣ። ኤምኤፍአር ደግሞ ኢንኮምፕሊት ኢንፎርሜሽን አለ። ኤምኤፍአር እንደምን ላይክ እንዳልኳችሁ የራሱ የሆነ ተቋም ቢመራው ነገር ግን ታች የሚሰሩ ሰዎች ናቸው እና ከተጀመረ ገና በቅርብ ጊዜ እስከሆነ ድረስ ያላለቀ ኢንፎርሜሽኖች አሉ። ኢንኮንሲስተንት ኢንፎርሜሽን አለ። ያላለቀ ኢንፎርሜሽን አለ። ያን ዝም ብለን ወስደን ወደ ዲኤችአይኤስ አፕላይ ማድረግ ደግሞ ተገቢ አይደለም። ታይፕ የሌላቸው አሉ፣ ሴትልመንት የሌላቸው አሉ፣ የሆነ ኢንፎርሜሽኑ ፉል ያልሆነ ፋሲሊቲዎች አሉ። እነሱን ሲምፕሊ አፕላይ ማድረግ ደግሞ ሰቢግ ምክንያቱም ይሄ ኤምኤፍአር ሲሰራ ቅድም እንዳየ ነው አጃይል ሜተር የተጠቀመው። ሪኳየርመንቱ አልቆለት ወደ ስራ ይገባል። ስራ የተሰራ ነው ሪኳየርመንቱ ዴቨሎፕ ይደረግ ይሄ ያስፈልጋል እየተባለ የመጣው ማለት ነው። ያ ችግር ነበር። እና ደግሞ ትልቁ ደግሞ ሌላ ቻሌንጅ ደግሞ ኢንተርፕሬት ደግሞ ቢዮንድ ፋሲሊቲ ክሬሽን ከኤምኤፍአር ፋሲሊቲ ወስደን ወደ ዲኤችአይኤስ ማስገባት አይደለም አላማችን። ትልቁ አላማችን ሲምለስ ማድረግ ነው። ዳታቤዝ አሳይመንት ማድረግ፣ ዩዘር ክሬት ማድረግ፣ ግሩፕ ውስጥ አሳይን ማድረግ ነው ትልቁ ቻሌንጅ። ይሄ እንዴት ሶልቭ እናደርገው? ደግሞ አንክሊር የሆነ ገቨርናንስ ስትራክቸር ነበር። ለምሳሌ ሄራርኪ ኢሹ፣ ለምሳሌ ሪፖርቲንግ ሜካኒዝም አለ። አንድ ኤግዛምፕል ብነግራችሁ ኬላ ሪፖርት የሚያደርገው ለጤና ጣቢያ ነው። ጤና ጣቢያ ደግሞ ሪፖርት የሚያደርገው ለወረዳው ኦር ደግሞ ለወረዳው ነው። ከዛ ደግሞ የፕራይመሪ ሆስፒታል ደግሞ ሪፖርት የሚያደርገው ለወረዳው ነው። በፕራይመሪ ሆስፒታል ስር ደግሞ ጤና ኬላዎች ሪፖርት ያደርጋል። እንደዛ ስትራክቸር አለ። ይሄ ስትራክቸር ከሪጅን ወደ ሪጅን ይለያያል። የሆነ ላይክ ክሊር የሆነ ገቨርናንስ ስትራክቸር የለም። ይሄ ቢግ ቻሌንጅ ነበር። ይሄን ሶልቭ ለማድረግ ምንድነው የተጠቀምነው? የመጀመሪያው ላይ ዲስከሽን የሚያስፈልገው በቃ ስቴክሆልደሮችን ሁለቱም የሚያስቀምጥና የኤምኤፍአርም ሰዎች ተቀመጡ፣ የዲኤችአይኤስም ሰዎች ተቀመጡ። ሌትስ ዲስከስ ምንድነው ቻሌንጁ? ሰፓሬት ሌጋሲ ሲስተሞች ናቸው። እንዴት አድርገን ነው ኮሚኒኬት የምናደርገው? እንዴት አድርገን ነው የምናባው የሚለው በጣም ለብዙ ጊዜያት ዲስከሽን ፈጀና ከብዙ ክርክር በኋላ ሴት ላደረግን ማለት ነው። ሌጋሲ ዳታ ምን ይሁን የሚባለው ሲታሰብ ሌጋሲ ዳታ መቀጠል አለበት፣ መጥፋት የለበትም። ኦልዌይስ ኤግዚስት ማድረግ አለበት። ለሱ ምን እናደርግ? ፋሲሊቲ ማፒንግ እንስራ። ቅድም ያልኳችሁ በቃ ማፕ መደረግ አለበት። እያንዳንዱ ፋሲሊቲ 38,000 ፋሲሊቲ ማፕ የተደረገ መናበብ አለበት እና በአይዲ መቀመጥ አለበት የሚባል ኮንሰፕት መጣ። እሱ ወደ ስራ ገባን ማለት ነው። እሱንም አይ ቲንክ አሁን ወደ 85% ወደ 90% የሚጠጋ አቺቭመንት ሰርተናል እስካሁን። ደግሞ ይሄ ኢንኮምፕሊት ኢንፎርሜሽኖች አሉ። ኤምኤፍአር ላይ ያላለቀ ዳታ፣ ሙሉ ያልሆነ ኢንፎርሜሽኖች አሉ።
እነሱ እንዴት ይሰራ ሲባል ሪጅን ቲሞች ጋር በጣም ኮላቦሬት አድርገን የሪጅን ሰዎች እንዴት አድርገው ነው ይሄኛውን ኮሚኒኬት የሚያደርጉት የሚባለውን ስራ በትክክል በደንብ አድርገን ሰራን ማለት ነው። ደን የኢንተርኦፐሬቢሊቲ ደግሞ ቢዮንድ ፋሲሊቲ ክሬሽን ነው። አሳይን መደረግ አለበት፣ ዩዘር ክሬት መደረግ አለበት፣ ግሩፒንግ ያስፈልገዋል ለሚለው ፓርት ቅድም እንዳወራኋቸው ኮኔክተር አፕ ዴቨሎፕ መደረግ አለበት። አንዴ ወደኋላ በልኝ አቢነስ ኮኔክተር አፕ ዴቨሎፕ መደረግ አለበት የሚባለውን ሰራ። ሶ ኢቨን ደግሞ አንክሊር ለሆነ ገቨርናንስ ስትራክቸር ደግሞ ትልቁ ነገር ዲስከሽን ያስፈልጋል። አመንግ ሪጂናል ቲሞች ጋር ዲስከስ መደረግ አለበት የሚለውን ፓርት በዚህ መሰረት ሶልቭ አደረግ ነው ማለት ነው። ኔክስት በል ሶ ዲስ ኢዝ አሁን ይሄኛው ሳምፕል ቻሌንጅ ነው። እዛ ኤምኤፍአር ዴታ በምንሰራ በሳለ ትልቅ የገጠመን ቻሌንጅ ይሄኛው። አሁን ፎር ኤግዛምፕል ይሄኛውን ብታዩት ሴንት ይላል ኤምኤፍአር ላይ ዴታ ደግሞ ቅዱስ ይላል። ሶ ቢግ ዲፈረንስ አይደል? አሁን ለማፒንግ በጣም ከባድ ነው። ኤምኤፍአር ላይ ሴንት ፕራይመሪ ሆስፒታል ካለ ዴታ ደግሞ ቅዱስ ፕራይመሪ ሆስፒታል ይላል። ቻሌንጆች ነበሩ። ይሄን ሶልቭ ማድረግ ነበረብን ማለት ነው። ደግሞ ፈርስት ኦሞ ሸራ ሄልዝ ፖስት ይላል። ኤምኤፍአይ ደግሞ አንደኛው ኦሞ ሸራ ሄልዝ ፖስት ይላል። እንደዛ ኢሹዎች ነበሩ። አብሰንስ ኢንፎርሜሽን በምንልበት ሰዓት ደግሞ እንደምታዩት እዚህ ጋር ኤንኤ ይላል። የሆነ ኢንፎርሜሽን ሪፖርት ለማን እንደሚያደርግ አይታወቅም። ይሄ ኢንፎርሜሽኖች አልተሞላም ነበር ኤምኤፍአር ላይ። አዝራዝ ደግሞ የታይፕ ዲፈረንስ ነበር። አንዳንድ ፋሲሊቲ ኤምኤፍአር ላይ ፕራይመሪ ክሊኒክ ነው፣ ዴታስ ላይ ደግሞ ሚዲየም ክሊኒክ ነው። ይሄ ቻሌንጅ ነበር። ግን ይሄ ሁላችን ቻሌንጅ በኮሚኒኬሽን ቅድም ባወራኋችሁ ሶሉሽን መሰረት ሶልቭ አድርገን ኤምኤፍአር ቻይስቱን ሰክሰስ ለማድረግ ይችላል እንደ ሀገር ማለት ነው። እና ቢግ ዊን ነው እንደኛ እንደ ኔሽን። ኔክስት በል ሶ ዲስ ኢዝ ዘ ፋይናል ሪዛልት ማለት ነው። ፋይናልኛው ክሊር የሆነ ሪጂናል ፋሲሊቲ ሊስት አለን። አሁን ከረንትሊ ዱፕሊኬቶችን ሪሙቭ አድርገናል። አውቶሜትድ ዳታ ሴት አሳይመንት ሰርተናል። ቀደም ያልኳችሁ ዩዘር ክሬሽን ምናምን በጣም አውቶሜትድ አድርገነዋል። ሪል ታይም አክሰስ ቱ ፋሲሊቲ ኢንፎርሜሽን ኤኒ ታይም ፋሲሊቲ ኤምኤፍአር ላይ ቼንጅ ካለ ቀጥታ ወደ ዲኤችአይኤሱ አፕላይ ይደረጋል ማለት ይሄኛው ሰርተናል። አሁን ላይቱ እየበራ ነው ያለው ማለት ነው። ሶ ይሄኛው ላይት በጣም በሚበራበት ሰዓት ላይ እና ኤምኤፍአር ዲኤችአይኤሱ ከረንትሊ አሁን ወደ ፕሮዳክሽን ከተገኘ የተሰራበት ያለ ፓርት ነው። ልክ አልቆ ሰክሰስ ላይክ ሙሉ በሚጨርስበት ሰዓት ላይ ኢምፓክቱ ምንድነው? ክሊን ፋሲሊቲ ሊስት ይኖራል ማለት ነው። ሶ ይሄ ደግሞ ክሊን ፋሲሊቲ ሊስት ምንድነው ላይክ ፋይናል ላይክ ኢንፑቱ እኛ አት ዘ ኤንድ ኦፍ ዘ ጎል ባይ ዘ ዌይ ያና ፋሲሊቲ ሊስታችን ክሊን እንዲሆን አይደለም ትልቁ ዓላማችን ኤንሃንስ ኮሚኒኬሽን፣ ኢንክሪዝ ኤፊሺየንሲ፣ ኢምፕሩቭ ዳታ ኳሊቲ፣ ቤተር ዩዘር ኤክስፒሪየንስ፣ ስኬሌብል ኤንድ ፍሌክሲቢሊቲ፣ ኢንሃንስ ኢኖቬሽን። ይሄ ነው ትልቁ ዓላማችን እንደ ሀገር ማለት ነው። ይሄንን ማሳካት ነው ወደ እስካሁንም እየሰራን ያለ ነው። ለወደፊት የሚሳካውም በቅርብ ሰዓትም ይሄኛው ነው ማለት ነው። ኔክስት በልኛ ቢና ሶ እንደ ኔሽን ሶሪ ጨርሻለሁ። ትንሽ ደቂቃ ነው ያለ። ኢንተርኦፐሬቢሊቲን አቺቭ ለማድረግ ትልቁ ቻሌንጅ ምንድነው? ፍራግመንትድ ሄልዝ ኢንፎርሜሽን ሲስተሞች ቅድም በጣም ያልኳችሁ። አሁን ኤኤምአር ላይ እንደ ሀገር ስንት ኤኤምአር በጣም ብዙ ኤኤምአር ኢቨን ፐብሊክ ላይ ራሱ ብዙ ኤኤምአሮች አሉ። በመንግስት ደረጃ ማለት ነው። በግል ደረጃ ላይ ብዙ ነው ያለው። ላቦራቶሪ ሲስተም በጣም ብዙ ላቦራቶሪ ሲስተም አለ። ራዲዮሎጂ ሲስተም በጣም ብዙ አለ። በጣም ደግሞ እነሱ በጣም የተለያዩ ናቸው። ሁሉም የራሱ ኢንፎርሜሽን ነው የሚይዘው። አሁን ዲዝ ኢንፎርሜሽን ለራሱ አንድ ኤኤምአር ያለው ዲዝ ኢንፎርሜሽን እና ሌላ ያለው ዲዝ ኢንፎርሜሽን የሆነ በስም ደረጃ አንድ ቢሆንም በአይዲ ይለያያል። ሶ መናበብ አይችሉም። ኢቨን ስፔሊንግ ይለያያል። ሬጂስተር በሚያደርጉበት ሰዓት ላይ ሪፖርቲንግ ሜካኒዝማቸው ይለያያል። ዳታ ኮንሲስተንታቸው ይለያያል። የሚዘጉት ዳታ ይለያያል። ይሄ በጣም ፍራግመንት የሆነ ነገር አለ። ላክ ኦፍ ስታንዳርድ ኤንድ ዳታ ፎርማት ኤንድ ፕሮቶኮል ዳታ ስታንዳርድ የለንም እንደ ኔሽን። ገና አሁን በጣም እየተሰራ ነው ያለው ከረንትሊ። ሊሚትድ ቴክኒካል ኢንፍራስትራክቸር ኤንድ ኮኔክቲቪቲ ቢግ አሁን ራሱ እኛን ይሄን ያክል በጣም ወደ ኋላ ሳይሆን ኮኔክቲቪቲ እንደ ኔሽን ከጤናው ሴክተር በላይ የኮኔክቲቪቲ ትልቅ ችግር አለ። ግን አሁን እሱም ሶልቭ ለማድረግ ኤስዲ1 የሚባል ኮንሰፕት አለ። አሁን ቴሌ ያመጣው። አሁንም ከቴሌ ጋር ኮላቦሬት አድርገን አይ ቲንክ ወደ ስራ እየገባን ያለ ነው። ኤስዲ1 የሚባለው ኢምፕሊመንት ለማድረግ ኔትወርክ ዘርግተው እዛ ጋር እንዲጠቀሙ ማድረግ እንደምናውቀው እንደ ኔሽን አሁን ወጣት መጡን ያሉት ዴቨሎፕመንት ላይም ሶ there is ጋፕ አለ። ፖለቲካል ኤንድ ገቨርናንስ ስትራክቸር ኢትስ ዋን ቲንግ። እሺ ኢን ዘ ሚን ታይም እንግዲህ ነው ልቀጥል። ኦልሬዲ የኢንተርኦፐሬቢሊቲ ፍሬምወርክ ዶክመንቴሽኑን እየሰራንበት ስለሆነ አሁንም ወርኪንግ ፕሮግረስ ነው።
አይ ቲንክ ካፓሲቲ እና ስኪል ጋፕ ኦልሬዲ ዲስከስ አድርጎታል። ፖሊሲ እና ገቨርናንስ ቻሌንጅ ብለን ስናነሳውን ትልቁ ችግር የተለያዩ ሳይሎድ የሆኑ ፕሮዳክቶች በየቦታው አሉን። ኤምአር የተለያዩ ኤምአሮች አሉን በፐብሊክም በፕራይቬትም፣ እንዲሁም ደግሞ የተለያዩ የቴሌሜዲሲን ሞባይል ሄልዝ ብዙ አይነት ቱሎች አሉት። ነገር ግን እርስ በርስ አይናበቡም እና ትልቁ ችግር ከቴክኒካል ባሻገር ራሱን የቻለ የፖሊሲ እና ገቨርናንስ ላይ አልተሰራበትም። አሁን ኢንተርኦፕሬቢሊቲ እንደ ሀገር የኢንተርኦፕሬቢሊቲ ፍሬምወርክ ዶክመንት የለንም፣ ስታንዳርድ የለንም። የቀደም ያነሳው የኢሄልዝ አርኪቴክቸር ከዚህ በፊት 2017 ላይ የወጣው በኋላም አፕዴት ተደረገው ሞሮፍ የኦፐን ሄልዝ ኢንፎርሜሽን ኤክስቼንጅ ላይ የነበረውን ሞር ከዛ አዶፕት ተደርጎ ሞር ለእኛ ሀገር ከስተማይዝ አድርገን ነው እንግዲህ የሰራ ነው። ግን ስቲል ምን ያህል ፐርሰንቱን ወደ መሬት አመተነዋል ብለን ስናይ ደግሞ በፖሊሲ እና በገቨርናንስ በደንብ ገና ነን፣ አልጠነከርንም። ኢቨን የኢንተርኦፕሬቢሊቲ የምትለዋን ተርም በቅርብ ጊዜ የመጣች ከዚህ በፊት ኢንቴግሬሽን ይባል ነበር። ሞር ስለ ኢንቴግሬሽን ስናወራ ደግሞ የምናወራው ስለ ሁለት ዲቫይሶች ሁለት ቱሎችን ነው። አንድ ቱል ከአንድ ቱል ጋር ኮኔክት ካደረግን እና ኢንፎርሜሽን ኤክስቼንጅ ማድረግ ከቻለን ዛስ ኢንቴግሬሽን። ግን ከሁለት ቱል በላይ ሲሆን ደግሞ 3-4 በሚሆንበት ሰዓት ዛስ ሞር ኦፍ ኢንተርኦፕሬቢሊቲ እና የኢንተርኦፕሬቢሊቲ ዶክመንቴሽን ስታንዳርድ እነዚህ ማኑዋሎች ገና እየተሰሩ ያሉት እና ትልቁ ችግራችንም እኛ እንደ ሀገርም አፍሪካ ላይ ደግሞ እንደ አህጉር ትልቁ ኢሹ ይሄ ነው። ሪሰንትሊ የሩዋንዳ ሚኒስትር ኦፍ ሄልዝ ያንን አቴን ማድረግ ችሏል። ግን ስቲል እነሱ ጋር ወርኪንግ ፕሮግረስ ገና ናቸው ማለት ነው። ካልቸራል ኦርጋናይዜሽናል ሬዚስታንስ የምናነሳው ነገር ምንድን ነው? ሚኒስትሪም ጋር ስንሄድ የተለያዩ የፐብሊክ እንዲሁም ደግሞ የፕራይቬት ኢንስቲቱሽን ላይ በምንሄድበት ሰዓት ያለው ካልቸር እና ያለው የኦርጋናይዜሽናል ስትራክቸር ይህን የዲጂታል ሄልዝ እንዲሁም ደግሞ ያሉትን አዳዲስ አፕካሚንግ የሆኑ ቱሎችን ለመቀበልና ኢምፕሊመንት ለማድረግ ያለው ሬዲነስ በጣም አነስተኛ ነው እና ያ ደግሞ ቀስ በቀስ ከምን ጋር ነው? ከስኪል ጋር ከኖሌጅ ጋር የተያያዘ ነው እና ያንን አሁን የምንሰራቸው ይሄ ፓርት ኦፍ ኢት ይህንን ለመቀየር ነው ያለውን አዌርነስ ያለውን ተቀባይነት ለማስፋት ነው። አሁን አድቮኬሲ ላይ ነው አይደል? አድቮኬት እያደረግን ነው። ቱሎችን ኢንተግሬት ለማድረግ እየሰራን ያለ ነው። የተለያዩ ቱሎችን አመተን ኢምፕሊመንት እያደረግን ነው በየቦታው። ሞሮፍ ይህንን ካልቸር ቀስ በቀስ እየቀየርን ነው ማለት ነው። ከዛሬ 3-4 ዓመት በፊት የተሰሩ ሪሰርቾች የሚያሳዩት ያለው ሬድነስ እና ተቀባይነት በጣም ውስን ነበር። አሁን ላይ ግን በጣም ብዙ ቼንጆች እየታዩ ነው ያሉት እና ያም እንደ ራሱን የቻለ አንድ ቻሌንጅ ነው። ግን አሁን ላይ ይሄም እየተሰራበትና እየተለወጠ ነው። ሪኮመንድ የሚደረጉት እንግዲህ እዚህ ላይ የተቀመጡልን አንደኛው the first one is to adopt and enforce national interoperability standard። ስለዚህ የመጀመሪያው ምንድነው? ኦልሬዲ ያሉትን ልክ እንዳለቀ ይህ ስታንዳርድ ቶሎ ብሎ ወደ ስራ ማስገባት እና ደግሞ ግዴታ ማድረግ። ምክንያቱም አሁን ሁሉም እየተነሳ የተለያዩ ኤምአር ቱሎችን ዴቨሎፕ ያደርጋል። ነገር ግን እርስ በርስ አይናበቡ። እርስ በርስ የማይናበቡ ከሆነ ደግሞ ምንም ጥቅም የለውም ማለት ነው። አንድ ታካሚ በየፋሲሊቲ ወይ ደግሞ በየሆስፒታሉ እየሄደ በየጊዜው አዲስ እንትን ማውጣት የለበትም። አዲስ ይሄ ካርድ እንደሚወጣው እንዲሁም ደግሞ አዲስ ኢንፎርሜሽን በየጊዜው መስጠት የለበትም ማለት ነው። ከዛ በተጨማሪ ደግሞ እዚህ ያወጣውን የመድኃኒት ሊሆን ይችላል፣ የላቦራቶሪ የኢሜጂንግ ሪዛልቶች ድጋሚ ደግሞ እዛ መሄድ ስላልቻለ ተብሎ ድጋሚ ለውጭ ማውጣት የለበትም። ይህ መስተካከል አለበት። ይህም ደግሞ አንድ የሚያስተካክልን ቅድም ያልነው የፖሊሲ እና ገቨርናንሱ ነው። ስለዚህ ይህንን የናሽናል ስታንዳርድ አዶፕት ማድረግና ያንን ግዴታ ስናደርግ ሁሉም ኢምፕሊመንተር ሁሉም ዴቨሎፐር ወደዛ ይመጣል ማለት ነው። ሁለተኛው ኢንፍራስትራክቸር ላይ ኢንቨስት ማድረግ ነው። ከረንትሊ ሚኒስትሪ ኦፍ ሄልዝ የኢንተርፕራይዝ አርኪቴክቸርን አስዩም በማድረግ ባገኘው ትልቅ ዶኔሽን የኢንፍራስትራክቸር ላይ እየሰራ ነው ያለው። በቅርቡ የወጣ ቢድ ነበር። በዛ ምንድነው አላማው? ይህንን የኢንተርኦፕሬቢሊቲን ሜንቴን ማድረግ የሚችል ኢንፍራስትራክቸር ዴቨሎፕ የማድረግ ስራ ነው። እሱን ኦልሬዲ የተጀመረ ስራ ነው ማለት ነው። ሌላኛው ሎካል ካፓሲቲ ትሬኒንግ እና ፓርትነርሺፕ ካፓሲቲ ቢልዲንጋችንን ከፍ ማድረግ ነው። እሱም እንደዚህ አይነት ዌቢናሮች እንዲሁም ደግሞ ሚኒስትሪው ራሱ የሚሰጣቸው ኮርሶች አሉ። እንዲሁም ደግሞ የተለያዩ ፓርትነሮች ወይ ደግሞ ኢምፕሊመንተርስ የምንላቸው እንደ ጂኤስአይ እንደ ኬሞኒክስ አይነት ያሉ ካምፓኒዎች ኢምፕሊመንተር ኦርጋናይዜሽን ደግሞ የተለያዩ በሚያዘጋጇቸው ኮርሶች
ያለውን የሎካል ካፓሲቲያችንን የማጠናከር እንዲሁም ደግሞ ሞር ስፔሻላይዝ እንዲያደርጉ ደግሞ ከሀገር ውጭ መጥተው እንዲማሩ ሳፖርት የማድረግ ስራ መስራት አለበት ነው። ሌላኛው ነገር ደግሞ አሁን እንደምናዘጋጀው አይነት ኢቨንት ደግሞ ሞር ሀሳብ ሼር የተደረገ ከውጭም ሰዎችን እየጋበዙ እያመጡ የተለያዩ ስልጠናዎችን እንዲሰጡ ማድረግ እና በዛ ሳፖርት የማድረግ ስራ ማለት ነው። ሌላኛው ነገር ደግሞ ያሉንን ይሄ የምንሰራቸውን ስራዎች በምን መደገፍ አለበት? በፖሊሲ መደገፍ አለበት። በተለያዩ የገቨርናንስ ኢቨን በተለይ ደግሞ ፐብሊክ ላይ ያለውን የገቨርናንስ ስትራክቸር ወይ ደግሞ ፍሬምወርኩን በማስተካከል ለኢንተርፕሬት ለዲጂታል ሄልዝ ቱሎች ኢምፕሊሜንቴሽን በሚሆን መልኩ መስተካከል ሪቫይዝ መደረግ አለበት። ያንን አጠናክሮ የሚሄድ ስራ መሰራት አለበት ማለት ነው። ሌላኛው አሁን ቱሎቹ ብቻ አይደሉም። ኢቨን አሁን ዱፕሊኬሽን ኦፍ ኢፈርቶች አሉ በየቦታው። ይሄኛው አንድ ኤምአር ይሰራል፣ ያኛው የሆነ ኤምአር ይሰራል። ይሄ የሆነ አንድ የኤም ሄልዝ ወይ ደግሞ የትንንሽ የአፕሊኬሽኖች በጣም ሲምፕል የሆኑ አፕሊኬሽኖች 4-5 አፕሊኬሽኖች ልናገኝ ይችላል፣ ግን ተመሳሳይ ስራ የሚሰሩ። ይህንን በምን እንቀንሰዋለን? ይሄ ዱፕሊኬሽን ኦፍ ኢፈርት እና አላስፈላጊ ሪሶርስ ተጨማሪ ኤክስትራ ሪሶርስ ወጪ እንዳይፈጠር ወይ ደግሞ ወጪ እንዳይኖር ኮላቦሬሽኖችን የተለያዩ ፕላትፎርሞችን በማዘጋጀት ሞር ኮላቦሬት አድርገው እንዲሰሩ ፕራይቬቱን ወደ መንግስት አቅርቦ በደንብ እንዲሰራ ማድረግ እንዲሁም ደግሞ ኢምፕሊመንቲንግ ፓርትነርስ እነዚህ ኤንጂኦዎች የምንላቸውንም እዚህ ላይ በደንብ ተነጋግረው ከፕራይቬቱ ከገቨርንመንት ጋር እንዲሰሩ የማድረግ ስራ ማለት ነው። ኮል ቱ አክሽን ላይ እሺ ሻቢብ እሺ ቴንክ ዩ በጣም አሪፍ ነው። ራሱ ያዳመኩ ነበር። በጣም ኢንተረስቲንግ ነው። ሶ ወደ ኮል ቱ አክሽን ስንገባ ሞር እዚህ ጋር ትንሽ ናት ፖይንቱ አብዬ ነው። ሶ what can we achieve together የሚለው ፓርት አይ ቲንክ ሞር እዚህ ጋር ማቤል ሞር ይሰጠናል። ሶ ኢኮኖሚክ ሬዚሊያንስ ሄልዝ ሲስተም ፎር ኢትዮጵያ ማድረግ እንችላለን። ሶ እንደዚህ አይነት ዌቢናሮች በጣም የሚጠቅሙን ነገር ምንድነው? እርሳችን እንድንተዋወቅ ምን አይነት ኢንተረስት አለ፣ ምን አይነት ኦፖርቹኒቲ አለ፣ ምን አይነት ክፍተት አለ፣ እንደተረገ ነው ኢምፕሩቭ የምናደርገው ሄልዝ አውትፑቱን አሁን የሁላ ዌቢናር ላይክ ሄልዝ የሚባለው አት ዘ ኤንድ ምን አይነት ዳታ ድሪቨን ዲሲዥን ሜኪንግ ኢኔብል እንድናደርግ ነው። ሶ እሱ እንድናደርግ ደግሞ we have a lot of ፕላትፎርሞች አሉ፣ እንደ ሚኒስትሪ አሶሲዬሽኖች አሉ። እንደምናውቀው አሁን ኢትዮጵያ ዲጂታል ኢንተርፕሬት ኔትወርክ የሚባል በጎንደር ዩኒቨርሲቲ የተቋቋመ አንድ ዲጂታል ኢንተርፕሬት ኔትወርክ አለ። እንደምናውቀው ኢትዮጵያ ውስጥ አሁን ምን አይነት የጤና ሚኒስትር እንትን አቋቁሟል። ይሄ ሲቢኤምፒ ዩኒቨርሲቲ የሚባል ይሄ ማለት ስራዎችን በሚሰራበት ሰዓት ላይ ብቻው መስራት የለበት ጤና ሚኒስትር ያስፈልገዋል፣ አጋር ያስፈልገዋል። አጋር ያስፈልገው ደግሞ ከጤና ሴክተር የሆነ ሪሰርች የሚሰሩ ኢንስቲትዩሽን የሆኑ መማሪያ ያላቸው እንደ ዩኒቨርሲቲዎች በጣም ለቨርጅ ማድረግ ይቻላል እንደ ጤና ሚኒስትር እና ሶ አሁን ሰሌክት ዩኒቨርሲቲ አድርጎ ወደ 5-6 ዩኒቨርሲቲዎችን ሴንተር ኦፍ ኤክሰለንስ የሚባል አቋቁሟል። ለምሳሌ ኤኤምአር አለ፣ ሴንተር ኦፍ ኤክሰለንስ አለ እንደ ሐዋሳ ዩኒቨርሲቲ። ኢሲኤችአይኤስ ደግሞ አለ፣ ኮሚኒቲ ቤዝድ ሄልዝ ኢንፎርሜሽን ሲስተም ደግሞ ሴንተር ኦፍ ኤክሰለንስ ደግሞ እንደ ጅማ ዩኒቨርሲቲ ነው። እንደዚህ ኢኒሺቲቮች አሉ። ሶ ጎንደር ዩኒቨርሲቲ የተሰጠው ስራ ምንድነው? አንደኛው የኢንተርፕሬቲ ሴንተር ኦፍ ኢንተረክስ ነው እና በዛ መሰረት ኢትዮጵያን ዲጂታል ሄልዝ ኢንተርፕሬት ኔትወርክ የሚባል ይከን ጎግሊት ማለት ትችላላችሁ። ኔትወርክ አለ እዛ ጋር ጆይን እናደርጋለን፣ ሙቭመንት መቀላቀል እንችላለን። እንደ ሀገር ደግሞ ኢትዮጵያን ይሄ የጤና መረጃ ባለሙያዎች ማዕከል ኢትዮጵያ ሄልዝ ኢንፎርሜሽን ሲስተም አሶሲዬሽን የሚባል ማህበር አለ። ስፔሻሊ ዲጂታል ሄልዝ ላይ በጣም ሞር ኮላቦሬት እያደረገ ያለ ማህበር ነው፣ እንደ ጤና ሚኒስቴር የሚታወቅ ማለት ነው። እሱም ደግሞ እሱ ጋርም ጆይን አድርገው እሱ ጋር ፓርቲሲፔት አድርገው ስራዎችን አብሮ ኢንጌጅ አድርጎ መስራት ይችላል። እና ኢቨን ከዲጂታል ሄልዝ በተጨማሪ ደግሞ በጣም ብዙ አሶሲዬሽኖች አሉ የጤና ሚኒስቴር ዌብሳይት ላይ። በዚህኛው ሊንክ ኪውአር ኮድ እስካደረጋችሁ ብትገቡ በጣም ብዙ አሶሲዬሽኖች ታገኛላችሁ እና እዛም ኮላቦሬት አድርጎ መስራት እንችላለን ብዬ አስባለሁ። አይ ቲንክ አቤል ጨምርበት። እኔ በዚሁ ጨርሻለሁ። ቴንክ ዩ በጣም እሺ፣ እናመሰግናለን ሀቢብ። አይ ብዙ መጨመሩ ነገር የለም። ፈርዘር ግን ኢንተረስትድ ከሆናችሁ ያው ሀቢብንም ሊንክድኢን ላይ አክቲቭ ነው፣ እሱንም ፎሎ በማድረግ ኮኔክት በማድረግ አይ ቲንክ ብዙ ነገሮችን ማግኘት ትችላላችሁ። ፈርዘር ደግሞ አፕካሚንግ የሚመጡ የተለያዩ ኢቨንቶች አሉ፣ እዛ ላይ ኮላቦሬት ጆይን እያደረጋችሁ ኢደር ዌይ ሀካቶኑ ላይ ሴሽን እንዲሁም ደግሞ በሴሚናሮቹ ላይም ጆይን ማድረግ ትችላላችሁ።
ሜቢ ፈርዘር ጥያቄዎች እንዲሁም ደግሞ ሰጀስሽኖች ካሉ ቻት ቦክሱ ላይ የተነሱ አንዳንድ ጥያቄዎች አሉ። ሜቢ ሀቢብ ለተወሰኑት ብትመልስ ካያቸው ተወሰኑ ጥያቄዎች ጠይቀዋል። በተለይ ቻት ቦክስ አጥቶብኛልና ወይ እሺ ሜቢ አንድ ሁለቱን እኔ ለአንብብና እሱን ከመለስ ነው ቲንክ ሳይበቀን አይቀርም። የመጀመሪያው ጥያቄ ከታሪኩ ዳንኤል ነው። some information needs securing from patient in healthcare system, so since information through this is displayed by patient, how can we secure it? ይሄ ሞር ኦፍ ያው ቀደም ስለ ሄልዝ ዳታ ወይ ደግሞ ሄልዝ አይዲ ብለን ያነሳው ነገር ነበረ። ያ ማለት ኢንተሮፕሬቢሊቲ አቴን ለማድረግ ኒድ ቱ ሃቭ ዩኒክ አይዲ ብዙ ጊዜ የምትነሳ እንትን ናት። እና እንዴት አድርገን ነው ፔሸንት ፕራይቬሲ እና ኮንፊደንሻሊቲ ሜንቴን ማድረግ የምንችለው? በዛ አይዲ ማንኛውም ሰው ገብቶ አክሰስ ሊኖሩ አይችልም ወይ ነው ጥያቄው። ያ እሱ ምንድነው የምንሰራው አቺቭ የምናደርገው ዲፍረንት ሜካኒዝም አለ። አንደኛው እንደምናውቀው ሴኩሪቲ ቢግ ኮንሰርን አይደል? ስፔሻል ፔሸንት ሪሌትድ ኢንፎርሜሽን ላይ ማንኛውም ፔሸንት የእሱን ኢንፎርሜሽን አይደለም ሌላ ግለሰብ ዶክተርም ቢሆን ያለሱ ፍቃድ አክሰስ ማድረግ አይችልም። ሶ ኢቭን አይዲ አሁን ናሽናል አይዲ ኮንሰፕት ብንወስድ ኢቭን ኢፍ ዩ ጌት ዳት ናሽናል አይዲ ለምሳሌ አሁን የባንክ ሲስተሞች በአጠቃላይ ናሽናል አይዲ እንዲሆን የተገደደ ነው ያለው አይደል? ነገር ግን አንተ የኔ ናሽናል አይዲ አገኘክ ማለት ኦር ማንኛውም ሰው አገኘ ማለት የኔን ባንክ ኢንፎርሜሽን ማወቅ አይችልም። የአቢሲኒያ ላይ ገብቶ ፖርታል ላይ ገብቶ ማስገባትም አይችልም፣ ማግኘት አይችልም። ያ ሲስተም አውተንቲኬት መሆን አለበት፣ አውቶራይዝ መሆን አለበት። ሶ እያንዳንዱ ኤኤምአርም ላቦራቶሪ ሲስተም በአጠቃላይ ከሄልዝ ኢንፎርሜሽን ኤክስቼንጅ ሲስተም ጋር ሬጂስተር ይደረጋል። ሶ አውተንቲኬት ይሆናል ማለት ነው። ከዛ ሲስተም ውጭ ያለ ማንኛውም አይነት ሲስተም አክሰስ ማድረግ አይችልም ማለት ነው። እንደዚህ አይነት ነገር ማድረግ እንችላለን። አንደኛ ሎንግ ቁጥሮቹ ሎንግ እናደርጋቸዋለን። በሚቀጥልበት ሰዓት ላይ ደግሞ ኢንፎርሜሽን በሚጠይቅበት ሰዓት ላይ የሚጠይቀው ኢቭን ክላይንት ሲስተሙ ለራሱ ሬጂስተር መደረግ አለበት። ያ ክላይንት ሲስተም ደግሞ የራሱ አውተንቲኬሽን ሴኩሪቲ ሊኖረው ይገባል። አሁን እኛ እንደ ጤና ሚኒስትርም ዲጂታል ሄልዝ ኳሊቲ አሹራንስ ገቨርናንስ ጋይድላይን ዴቨሎፕ አድርገን ጨርሰናል። አሁን አይ ቲንክ ኢንዶርስ ሆኖ ፐብሊሽ ሊደረግ ትንሽ ነው የቀረው። እሱ ራሱ እያንዳንዱ ዲጂታል ሄልዝ ሲስተም ምን ማሟላት አለበት የሚለው ፓርት ያሟላል። እሱን ካሟላ ነው ኢቭን ወደ ኢምፕሊሜንቴሽን እንትን የሚፈቀድለት ማለት ነው። ሶ ከዛ አንዱ ደግሞ ትልቁና ዋናው ፖይንት ምንድነው? ሴኩሪቲ ነው። አውተንቲኬሽን አውቶራይዜሽን ላይ ያለ ፓርት ማለት ነው። ሶ እሱን በደንብ አቆይቶ ያለቀለት የተሰራ ሲስተም ከሆነ አይ ቲንክ ዊ ካን ሜክ ኢት ሞር ሴኩር ማለት ነው። ሜቢ እዚህ ላይ ለመጨመር ያህል ከእንትን ጋር መያያዝ ይችላል። ለምሳሌ ኤምአሮች ዴቨሎፕ ሲደረጉ ከሮል ቤዝ አክሰስ ነው ብዙ ጊዜ ሳይሆን ኢስ ሪኮመንድድ አክቹዋሊ በአዲሱ የኤችአር ስታንዳርድም ሚኒስትር ኦፍ ሄልዝ ፐብሊሽ ባደረገው ማለት ነው። እና ማንም ሰው የአች አይዲ ስላለችው አክሰስ ያደርጋል ማለት አይደለም። በጣም ሴኪዩር ነው። በተለይ ደግሞ የፔሸንት ዳታ ሲሆን የራሱ የሆነ ቅድም ሀቢብ እንዳነሳው አውቶራይዜሽን አለ። አሁን ጭራሽ ቱ ፋክተር ኦተንቲኬሽን ኢቨን ማንዳቶሪ የሚል ነገር ነው። ኢቨን አሁን ከሳይበር ሴኩሪቲ ትሬት ጋር ተያይዞ ኢቨን በአዳዲስ እንትኖች ላይ እየወጣ ያለው። ስለዚህ ማንም አክሰስ ማድረግ አይችልም። ኢቨን አይደለም እሱ ለአንድ ፊዚሽያን ወይም ደግሞ አንድ ነርስም ከተሰጣት ወይ ደግሞ ከተሰጠው አክሰስ ወይ ከተሰጠው ሮል ውጭ ምንም የፔሸንት ዳታ አክሰስ ማድረግ አይችልም፣ ማድረግም የለበትም። ሜቢ አንድ ጥያቄ ልጨምርና አይ ቲንክ ማድረግ እንችላለን። እሺ ከሌላ ኦኬ it is a strong beginning. Is that affordable and accessible to grassroots level ነው የሚለው ጥያቄው ከዮሐንስ ተፈራ። ሀቢብ ጥያቄውን ሰምተዋል? አልሰማሁም። አቤል ለምን አልከኝ? እዚህ ጋር የሚለው it's a strong beginning, is it አፎርዴብል እና አክሴሲብል ነው ወይ ወደ መሬት ለማውረድ ነው ጥያቄው። ያ እኮ እሱ ነው አሁን ትልቅ ቻሌንጅ የሆነ ያለው አፎርዴቢሊቲ። ለምሳሌ ኢንፍራስትራክቸር ከሟላን አሁን እንደምናየው ዲሳ ኢትዮጵያ ኢኒሼቲቭ አለ። በጣም ብዙ ኢኒሼቲቮች አሉ በገቨርንመንት እየተካሄደ ያለው አዝዌላዝ ደግሞ እንደ ዓለምም ብዙ ነገሮች ወደዛ እየሄዱ ነው ያሉት እና ግዴታ መሄድ ያለብን ነገር ነው። አፎርዴብል የሚሆንበትም አለ የማይሆንበት። አሁን ትልቁ ነገር ከዚህኛ ጋር በጣም ቻሌንጅ ነው ኢንፍራስትራክቸር ነው።
ኢንፍራስትራክቸር ላይ በጣም የምንሰራ ከሆነ ኢንፍራስትራክቸር በጣም ቢውልድ ከተደረገ ሌላው ሲስተሙ ምናምን ዳት ማች ኦፍ እንትን አይደለም ብዙም አስቸጋሪ አይደለም። አሁን ኤምኤፍአርዲኤስ በምናሳካበት ሰዓት ላይ በጣም ብዙ ኢኒሺዬቲቮች ብዙ ሪሶርሶች በጣም የወጣው ማለት እዚህ ጋር ደግሞ ኮላቦሬት ማድረግ የምንችል ከሆነ ባዘይ ላይክ ቱ ቢ ፍራንክ ኢትዮጵያ ውስጥ ላይክ በፕራይቬትም በፐብሊክ የሚፈሰው ገንዘብ በጣም ብዙ ነው ያልሆነ ቦታ ላይ የሆነ ማለት ግን ኮላቦሬት አድርገው ኮሚኒኬሽን ኑሮ ገቨርንመንት ደግሞ እንደ የገቨርንመንት ኃላፊነትን ተወጥቶ የስታንዳርድ ላይ ፖሊሲ ላይ ዴቨሎፕመንት ላይ ፎከስ ካረገ አይ ቲንክ አሁን ያለን ሪሶርስ በጣም ከበቂም በላይ ነው ብዬ አስባለሁ። ምክንያቱም ከኛ በታች ሪሶርስ ያላቸው ሀገሮች ከኛ በታች ትንሽ በህዝብ ቁጥርም ትንሽ የሆኑ ማህበረሰቦች በጣም ብዙ ስራ እየሰሩ ነው ያሉት። አይ ቲንክ አሁን ብዙ ኢንተርናሽናል ኤክስፔሪንስ ያላቸው ሰዎች ምናምን ታውቁታላችሁ ሩዋንዳ ላይ ምናምን እንደዚህ ትንሽ ኮሚኒቲ ያለ ማህበረሰብ በጣም ብዙ ስራ እየሰራ ነው ያለው። እኛ 120 ሚሊዮን ህዝብ ይዘን በጣም ብዙ ነገር አቺቭ ማድረግ የምንችልበት አቅም ነው የሚኖረን። ትልቁ ነገር ግን ቻሌንጅ የሚሆነብን ኮላቦሬሽን አንደርስታንዲንግ እና ደግሞ ይሄ ፎር ዘ ፖዚቲቭ ኢምፓክት እንደምንሰራው ሁሉም ሰው አዌርነስ ነው። ይሄ እንደዚህ አይነት ዌቢናሮች በሚዘጋጁበት ሰዓት ላይ ኢንተረስቶች ቢውልድ እየተደረጉ ይሄ ነገር ያስፈላጊ ነው እየተባለ አሁን ፎር ኤግዛምፕል የቴሌብርን እዩት በምን ያክል እንዳለቀ በምን ያክል እንዳደገ የዛሬ 2-3 ዓመት እኮ ዲጂታል ፔመንት ሲባል ሁላችንም እንደ ይሄ ነገር ይሆን እንላለን። ሶማሊያ አካባቢ ነበር አይደል በጣም ኢብር በጣም በስፋት ይሰራ ነበር። ኢትዮጵያ አዲስ አበባ ላይ እኮ የለም ሞባይል ባንኪንግ አይቀበልም ኢትዮጵያ ማህበረሰብ በጣም ቻሌንጂንግ ነው እየተባለ ግን ልክ ገቨርንመንት ይሄ አቅጣጫ ሰጠ ከዚህ በኋላ ነዳጅ የሚከፈለው በቴሌብር ነው ምናምን ሲባል ምን ያክል ቦምብ እንዳደረገ የዚህ ኢንተረስቱና አሁን ደግሞ ምን ያክል ዳታ እንዳለ ምን ያክል ሲስተሙ ስቴብል እንደሆነ የቲያውን የመብራት ክፍያ የምን ክፍያ ሁሉ በአጠቃላይ ወደ ቴሌብር ወደዛ ሄደ። ሶ ኤኒቲንግ እኛ አቺቭ ማድረግ የሚያቅተን አይመስለኝም ፐርሰናሊ ሳስበው ማለት ትልቁ ነገር ምንድነው ፖዚቲቭ የሆነ እና ደግሞ ከገቨርንመንት የመጣ አቅጣጫ ካለ አፎርዴብል ነው ብዬ አስባለሁ እንደኔ። ምክንያቱም ከቴሌብር የበለጠ ትልቅ ወጪ የሚያወጣን ነገር የለም እንደ ሀገር ስናስበው። የሜዲካል ደግሞ አንድ ሴክተር ነው። ሰማላ ትንሽ ጨርሻለሁ። ኦኬ thank you very much both Dr. Abel Masti and Habib Busha for taking the time to present on the 113th World Virtual Seminar as part of the 9th Ethio Health Exhibition pre-conference CME session. So and to all the participants, thank you for attending today's webinar and sorry for the inconvenience of network interruptions in the middle. So if you have anything that you want to address at last, Habib, let me give you the stage one more time, and also Dr. Abel, if you have anything that you want to add at last, and say something. Thank you very much and good night to you all. Okay. አመሰግናለሁ በጣም አመሰግናለሁ። አይ ቲንክ ለኔትወርኩ በጣም ይቅርታ ጠይቃለሁ። የሚቀጥለው አይ ቲንክ ስንገናኝ አሪፍ ኔትወርክ ኖሮ በጣም ብዙ ኮላቦሬት እናደርጋለን። ሶ ኤኒ ኮሚኒኬሽን ካለ ኤኒ ኢንጌጅመንት ኢንትረስትድ ካላችሁ ሌትስ ኮኔክት ኢን ሊንክድኢን እና ሌትስ ቶክ። አይ ቲንክ ሌትስ በቃ ብዙ ስራዎችን ሰርተን ብዙ ነገሮችን አቺቭ ማድረግ እንችላለን ብዬ አስባለሁ። አመሰግናለሁ። ቴንክ ዩ። Okay, Dr. Abel, if you have anything that you want to add, let me give you the stage one more time. Okay, thank you very much, everyone. Apologies, I thought I was okay. My mic was muted. Thank you, everyone, for joining us today. And if you are interested in digital health and if you want to try something new, you can join our hackathon, which will be live for 48 hours, and it will be started in February 20. We have engaging session and also nice awards and prizes for those who will win the hackathon. So I have shared the form here in the chat box, and you can just register and join us in February. Thanks so much, and have a lovely night. Okay, thank you very much, Dr. Abel.